ስንት ጊዜ ነው ንስሐ የምንገባው? በመጀመሪያ ደረጃ ጦርነቱን አስጀማሪ ቤተክርስቲያን ብቻ ሳትሆን እኔ ነኝ ብዬ አስባለሁ። ትግራይ የሚል ሀሳብ አንስተው ነበር። ቀደም ብሎ በመካከል በነበረው ጦርነት ምክንያት በአብያተ ክርስቲያናት መካከል ክፍተት እንዳለ መረጃዎች አሉኝና በዚህኛው የሀገራዊ ንስሐ ላይ የትግራይ አብያተ ክርስቲያናት አብረው ይሳተፋሉ ማለት ነው። መልእክቱን ብዙ መሪዎች አልተቀበሉትም፣ እኔም አልተቀበልኩትም። በአገርም ደረጃ የመሪ ችግር ነው ታች ድረስ ወርዶ ህዝብን የሚያጎሳቁለው። ቤተክርስቲያንም ደረጃ ላይ ያለው የመሪ ችግር። መሪዎች በእግዚአብሔር የተሾሙ ስልጣን ያላቸው ናቸው። እነሱ መሰማት አለባቸው። ኢትዮጵያ ውስጥ ያለውን ነገር ሁሉ በሪሞት ልትቆጣጠረው አትችልም። እንደምታውቀው 10-15 አስከሬን በየሳምንቱ ይመጣልና በሱ ጉዳይ ላይ ደቡብ አፍሪካ የሚኖሩ ኢትዮጵያውያን ንስሐ እንዲገቡ መልእክት አስተላልፏል። እውነት ሰሜን ኢትዮጵያ ያሉት ቸርቾችን ብታይ አነስ ያለው ቁጥር ነው ያላቸው። ስለዚህ አንድ ላይ ቢሆኑ የተሻለ። ኤርትራ በጣም ኋላ ቀር ሀገር ሆና ነው ያለች። አገራዊ ይዘት አልነበረው ማለት አዲስ አበባ ላይ ስላረከው አገራዊ ነው። የኔ ቢጤዎች እንኳን የሚለምኑ ሰዎች እኛ ቸርች በር ላይ መንግስትም መልካም ነገር ካደረገ ክፉ ነገር ሲያደርግ ሊጸለይለት፣ ምናልባትም ደግሞ ቤተክርስቲያን ድምፅ የሌላቸው ድምፅ ስለሆነች ድምፅም ልታወጣ ትችላለች። የንስሐ መርሃ ግብር ተደርጎ ቢሆን ጦርነቱን ማስቀረት ይችል ነበር የሚል እይታ ከአገልግሎታችን ይልቅ ጸጋችን የቀደመበት ኑዛዜ ነው እንጂ እያደረግን ያለነው ንስሐ እየገባን አይደል። ሀገራዊ ነው ካልን አንድ ነገር በኢትዮጵያ አሁን ጂኦግራፊካሊ አሁን ባለንበት ብቻ ሳይሆን በተለያየ ዓለምም የተበተኑ የቤተክርስቲያን መሪዎች አሉና እነሱንስ አስመልክቶ የታሰበ ከኦርቶዶክስም ከሙስሊምም ብታይ መሪዎችን ያለ መታዘዝ ነገሮች አሉ። ቤተክርስቲያን መልእክተኛ አላት። ኤርትራውያን መጡ፣ እዚህ ድረስ መጥተው ቤተክርስቲያን መሪዎችን ጠይቋቸው። የቤተ እምነት መሪዎች ፈቃደኛ ወይም ደግሞ ህብረቱ አካባቢ የነበሩ ሰዎች ፈቃደኛ አልነበሩ፣ አዝነው ተመለሱ። የረጅም ጊዜ ከ89 ጀምሮ ያልተመለሰ ኢትዮጵያና ኤርትራ ጉዳይ ነበር። እሱንም ጨምረን 6 አቅጣጫ ትውልድ እየመጣ አንድ ሪቫይቫል እየመጣ ያ ነገር የምድሪቷን አቅጣጫ የምድሪቷንም አመራር ጭምር የቤተክርስቲያንን አመራር ጭምር ይቀይረዋል ብዬ አስባለሁ። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዘወትር በየሳምንቱ ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍላችሁ እይታ የተሰኘው መርሃ ግብራችን ጀምሯል። እይታ እንደምታውቁት በሀገር አቀፍ በማህበራዊ የተለያዩ ሃይማኖታዊ ጉዳዮችን በወንጌላውያን ማዕቀፍ ውስጥ እያነሳ የእንግዶቻችንን እይታ የምንዳስስበት መርሃ ግብር ነው። ለዛሬ እንግዳ ጋብዤላችኋለሁ። ከእንግዳችን ጋር በተለይ በወቅታዊ ጉዳይ ላይ ሀሳቦችን እያነሳን እንጫወታለን። እንደምታውቁት ከዛሬ ጀምሮ ሀገራዊ ንስሐ ታውጆ በወንጌላውያን ማህበረሰብ መካከል እየተካሄደ ነው። ስለሱ አንዳንድ ሀሳቦችን እያነሳን ቆይታ እናደርጋለን። እንግዳ አድርጌ ጋበዝኩላችሁ የሀገራዊ ንስሐ አስተባባሪ ኮሚቴ ሰብሳቢ ናቸው። እንዲሁም ደግሞ በኒው ሚሊኒየም ፕሬየር ቼን ደግሞ ረጅም ጊዜ በጸሎት በማስተባበር የምናውቃቸው ቄስ ሳሙኤል ኃይሉ ዛሬ ከኔ ጋር ናቸው። በቆይታችን እንደምትጠቀሙ እንደምትባረኩበት ተስፋ አድርጋለሁ። አብራችሁ ቆዩ። ቄስ እንኳን ደህና መጡ ብያለሁ። እንኳን ደህና ቆየኸኝ። በጣም አመሰግናለሁ ዛሬ ካንተ ጋር በመሆኔ። ሰሞኑን ጋዜጣዊ መግለጫም ሰጥታችሁ ነበር፣ እንደዚሁም ደግሞ አንዳንድ እንቅስቃሴ ሚዲያ ላይ ስታደርጉም እያየን ነበርና አገራዊ ንስሐ ታውጇል። በ4 የተለያየ ምዕራፍ ነው። በኋላ ላይ በዝርዝር እንመለከተዋለን እና ምናልባት ለመጠየቅ እንዲመቸኝ ቀደም ባሉ ዓመታት ለምሳሌ ከካውንስሉም ጋር ያሉ ደብዳቤዎች ስላየው ነው እና በ2016ም የንስሐ ጊዜ እንደነበር አስታውሳለሁ። ከዛ ቀደምም ተደጋጋሚ እንዲህ አይነት መልእክቶች ይመጡና ወደ ሀገራዊ ንስሐ የመግባት ጉዳይ አለና የዘንድሮ ምን ይለየዋል? ከሱ ብንነሳ ቄስ። ጥሩ ነው። የንስሐው ጉዳይ ባለፈው 2016 በአደባባይ በመስቀል አደባባይ የንስሐ ጊዜ ነበረ። በጣም ጥልቅ የሆነ የንስሐ ጊዜ ነበረ። የሱ ቀጣይ ነው። የሱ ቀጣይ ቢሆንም ግን በዛን ጊዜ ያልተነሱና አገራዊ ይዘት አልነበረውም። ማለት አዲስ አበባ ላይ ስላረከው አገራዊ አይሆንም። አዲስ አበባ ላይ በአዲስ አበባ ያሉ አብያተ ክርስቲያናት በካውንስሉ የውክልና የንስሐ ጊዜ ነበረ። የብዙዎች ጥያቄ የነበረው ያን አገራዊ ንስሐ ስትጠሩ እኛን የጸሎት ርዕስ አላገኘንም፣ ክልል ላይ የነበሩ አንድ ላይ አልጸለይንም የሚለው ጥያቄ ነበረ። ሌላው የበለጠ ግን የነበረው የንስሐ ጥሪው በጣም ከኋላ የመጣ ነበር። ለምሳሌ የንስሐ ጥሪ አገራዊ ንስሐ የእግዚአብሔር ጥሪ 2009 ነው የጀመረው። ከ2009 ጀምሮ ብዙ ስናንኳኳ ነበረ።
አልተሳካም። አንደኛ ወዲያው ኮቪድ ገባ። አብያተ ክርስቲያናት መሪዎችም ምላሽ አልሰጡም። በኋላ ደግሞ ካውንስል ተደራጀ። ካውንስል ከተደራጀ በኋላ ደግሞ ትንሽ ኮንፍሊክት ነገር ነበረ። በዛ ምክንያት ያልተሳኩ ናቸው። አንድ ጊዜ ስቴዲየም በካውንስሉ ተሞክሯል። ያለፈው ግን 2016 አደባባይ የተወጣበት ሰፊና ጥልቅ የጸሎት እርሱም በጣም ጥልቅ በሆነ መንገድ የተከናወነ ቢሆንም ክፍለ ሀገሮችን አላካተተም ነበርና አሁን ግን የእግዚአብሔርን የልብ ጥያቄ ምላሽ ለመስጠት በአገር አቀፍ ሁሉም በአጥቢያው ቤተክርስቲያን የሚያደርገው የንስሐ መርሃ ግብር ነውና ለየት የሚያደርገው ሁሉንም አካተቱ ነው። ምናልባት ተገቢ ይሁን ባላቅም አሁን እርሱ ሲያነሱልኝ ከ2009 ጀምሮ ተደጋጋሚ የእግዚአብሔር ድምፅ አለ የሚለው ነገር አለና እንዳሉት ባለፈው ዓመትም የተደረጉ ነገሮች አሉ። ግን አሁንም ብናነሳው ጥሩ የሚሆነው ምንድነው? ለምሳሌ በመሪዎቹ ዘንድ አሁንስ ምን ያህል ተቀባይነት አለው ይሄ የአገር አቀፍ የንስሐ መርሃ ግብር? አንዳንዶች ለምሳሌ እንደ ምሳሌ የሚያነሱት ከአንድ ወር በፊት የምስጋና ድግስ ላይ ነበርን። ቆንጆ ሴሌብሬት እያደረግን ነው። ገና አላበረደም። በተለያዩ መርሃ ግብሮች አሁንም እየታጀበ ነው ያለው። ማጠቃላይ አላገኘም እና ይሄው በሆነበት ሁኔታ ላይ እንዴት ነው ተቀባይነት አለው ወይስ የሚል ነገር ያነሳሉ። ችግሩ መሪዎች ጋር ነው። መሪዎች ጋር ያለ ችግር ነው። በአገርም ደረጃ የመሪ ችግር ነው ታች ድረስ ወርዶ ህዝብን የሚያጎሳቁለው። ቤተክርስቲያንም ደረጃ ላይ ያለው የመሪ ችግር ነው። እግዚአብሔር የሚጠይቀው ጥያቄና እኛ ያዘጋጀነው እቅድና ኢቨንታችን እዚህ መካከል ላይ በጣም ትልቅ ክፍተቶች አሉ። በመሰረቱ 2009 ላይ እግዚአብሔር ይሄንን ጥሪ ሲያቀርብ ለሁሉም ቤተ እምነት ይሄን ሀገራዊ ንስሐ ጥሪ አቅርበን ነበር በጽሁፍ። ያ ብቻ ሳይሆን በጊዜው የወንጌላውያን ቤተክርስቲያናት ህብረት ብቻ ስለነበረ ሁሉንም የሚያስተባብረው ፓስተር ጻድቁ ብዙ ጥረት አድርገዋል። ለጥረቶቻቸው ምላሽ ግን እንደውም አንዴ ሁሉንም ቤተ እምነት መሪዎች ለዚህ ለሀገራዊ ንስሐ ጥሪ አድርገው ያው መካኒስና ቃለ ሕይወት በህብረቱ አልነበሩም። ከዛ ውጭ ያሉትን በሙሉ ጠርተው አንድ ቤተ እምነት ብቻ ነው የተገኘው ለንስሐ ጥሪ ምላሽ ለመስጠት። ምክንያቱም ቤተ እምነቶች የራሳቸው ፕሮግራም የራሳቸው እንትን አላቸው። ከዛ ውጭ ለሀገራዊ ነገር ለመቀመጥ የነበረው ችግር ያ ሳይሆን ቀረ። ከዛ በኋላ ደግሞ ካውንስል ሲመጣ ሁሉን አቀፈ። ሁሉም በማቀፉ ምክንያት ጥሩ ምቹ ዕድል እንደውም ጥያቄውን ያቀረብነው እውነት ለመናገር 15 የካውንስል አደራጆች ገና ሲመረጡ ሐሙስ ቀን የተመረጡት እስከ እሑድ ባለው ጊዜ እግዚአብሔር ለዚህ ጊዜ ሊሆን ይችላል እናንተን ወደዚህ ያመጣችሁ ብለን ከ15ቱ ለ14ቱ የእግዚአብሔር የልብ ጥያቄ የንስሐ ጥያቄ ነው ብለን በደብዳቤ እስከ እሑድ ባለው ጊዜ አቅርበን ነበር። አዩትና ግን የተሰጠን ማንዴት ምክር ሀሳብ ማቅረብ ነው፣ ንስሐ መጥራት አይደለም። ባይሆን ካውንስሉ ሲደራጅ የመጀመሪያው ጥያቄ አድርገን እናቀርብላችኋለን ነበረ የተባልነው። ከዛ በኋላ እንደገና ካውንስሉ ተደራጀ። ካውንስሉ ተደራጅቶ በሳምንቱ የምስጋና ፕሮግራም ታውጆ ኮቪድ ገባ። ከዛ አመቱን ሲያከብር በስቴዲየም ላይ የንስሐ ጊዜ ለማድረግ ተሞከረ። እንደውም በዚህ ጉዳይ ላይ ዶክተር ቶሎሳ ሁሉ ከአሜሪካ ተጋብዘው የሰበኩት እሳቸው ነበሩ። ግን ያም ደግሞ በኮንፍሊክት ውስጥ ሆነ። ህብረቱን አላቀፈም። ህብረቱ ደግሞ ጥያቄ ስለነበረው በካውንስሉ አደረጃጀት ላይ ያ ሆነ። አሁንም ንስሐው ጥያቄ በአመቱ ሁለተኛውን አመት የካውንስሉን አመታዊ እንትን ሲያደርግ ነው በተሟላ ሁኔታ የንስሐ ቁርጠኛ ውሳኔ ወስነው እኔም እንደውም የጸሎት እርሱን ሁሉንም እዛ አደባባይ የተጸለየውን ያዘጋጀሁት እኔ ነኝ እና በዛ መክረንበት ተደረገ። ግን የክልሎችን ጥያቄ ደግሞ አላሟላም ነበር። ስለዚህ አሁን ደግሞ ሁሉን በሚያሟላ መልኩ እንዲሆን የተደረገው። ግን ለዚህ ገፊ ምክንያት ነበረን። ያ ንስሐ ከተደረገ በኋላ በቃ አረፍን ብለን ስንል ጥያቄው እንደገና የእግዚአብሔር ድምፅ መጣ። አሁንም ሀገራዊ ንስሐ ነው የምፈልገው የሚል ያንን የአደባባይ ፕሮግራም በፓስተር ዘካርያስ የመጣው መልእክት ከዛ በኋላ ነው።
እና ደግሞ የታመነ የእግዚአብሔር ሰው ነው። ደግሞ መልእክቱም ትክክለኛ መሆኑን ስላረጋገጥን እንደገና ግፊት አድርገን የቤተክርስቲያን መሪዎች ተቀብለውት አሁን እዚህ ደረጃ ላይ ደረስን ማለት ነው። አንዳንድ ሰዎች በአጥቢያ ደረጃ የሚደረጉ የንስሐ ፕሮግራሞች እንዲህ በአገር አቀፍም የሚደረጉ ነገሮች መርሃ ግብር ብቻ ናቸው የሚል ሀሳብ ይሰጣሉ። በቃ መርሃ ግብር ሆነዋል እንጂ ተግባራዊ ለውጥ የሚታይባቸው አይነት አይደሉም የሚል ሀሳብ ያነሳሉና ምናልባት ይህንን እርሶ ያሉ እውነት ነው። ትልቁ ችግራችን እንግዲህ ኦልሞስት 26 ዓመት ሞላው ዶክተር ቶሎሳ እንኳን የንስሐ ጥሪ ስንት ጊዜ ነው ንስሐ የምንገባው? የኛ ጉዳይ እንደው ከሌላው ዓለም በምን ተለይተን ነው ሁሉ ጊዜ ኢትዮጵያ ላይ ብቻ ነው ወይ ንስሐ ግቡ የሚል ጥያቄ ያለው? እኔ እንደሚገባኝ ከሆነ ኑዛዜ ነው እንጂ እያደረግን ያለነው ንስሐ እየገባን አይደለም። ንስሐ ወደ ጣሉት እውነት መመለስ ነው። እንናዘዛለን፣ እንጸጸታለን፣ እናለቅሳለን፣ ግን ኑሯችን የቀድሞ ነው። ፍሬ የለውም። የንስሐ ፍሬ ነው ያጣ ነው። አሁን ትንሽ ለየት ባለ መንገድ ለመስራት የሞከርነው ንስሐ በገባንባቸው ጉዳዮች ላይ ወደ ፍሬ የምንመጣበትን አይነት መጽሐፍ ቅዱሳዊ ትምህርቶችን እንደዚህ የማድረግ ትንሽ ለየት ያለው ያው ነው። ፍሬ ላይ እናለቅሳለን። ማልቀስና መናዘዝ ራሱ ንስሐ አይደለም። ንስሐ ቦታው ላይ መመለስ፣ እግዚአብሔር የሚፈልገን ቦታ ላይ መመለስ፣ እሱ ላይ ችግር አለብን። አሁን ንስሐ በተገባ ማግስት ንስሐ በገባንባቸው ጉዳዮች ላይ ሁል ጊዜ በዛው እንቀጥልበታለን። ቤተክርስቲያንም ኢቨንቷ ውስጥ ትገባለች። ያ ነው ትልቁ ችግር ብዬ የማስበው እና ልዩነቱ ኑዛዜና ንስሐን እንደውም መጽሐፍ ቅዱስ በተጻፈበት በግሪኩ ሜታኖያ በሚለው ስናየው ንስሐ እስከ ፍሬው የታጨቀ ነገር ነው እንጂ ኑዛዜ ብቻ አይደለም። አልቅሶ እዛው ላይ መሆን አይደለም። ቃሉ እንደሚለው ኃጢአት የሰራ ኃጢአቱን የሰረቀ ከእንግዲህ ወዲህ በገዛ እጁ ይስራ ወደ መመለስ ወደ ፍሬ ስላልደረስን ነው እና ይሄ ጥያቄ እስካሁን ድረስ የቆየው በዚህ ምክንያት ነው ብዬ አስባለሁ። ወደ ዛሬ ወደ ተገናኘንበት የሀገራዊ ንስሐ ጉዳይ እንምጣ። እናንተ ቅድም ቄስ እርሶ እንዳስረዱት እንግዲህ ከ2016 የንስሐ መርሃ ግብር በኋላ በመጋቢ ዘካርያስ በላይ የመጣ ጠንካራ መልእክት እንዳለ አንስተው ነበር። እኔም አንደኛው መርሃ ግብር ላይ ተከፍዬ ለማድመጥ እድል አግኝቻለሁ በእናንተ በኩልና መልእክቱ ጠንካራ ነበር። በተለይ በአምስት አቅጣጫዎች ላይ በጣም እግዚአብሔር ተደጋግሞ የሚናገረው ነገር እና ከዛ ጋር ተያይዞ ባለመመለስ ውስጥ ግን ምድሪቷ ላይ ሊሆኑ ይችላሉ ነገሮች ይነገር ነበርና እሱን ምናልባት ማንሳት ይቻላል። ፓስተር ዘካርያስ መልእክቱን ሲያመጡ አንደኛ አገራዊ መልእክት ነው። አገራዊ መልእክት ነው ማለት የኢትዮጵያ ቤተክርስቲያን ንስሐ ገብታ ፍሬ ልታፈራበት የሚገባው አምስት አቅጣጫዎችን የያዘ ነበር። ቤተክርስቲያን ይህን ብታደርግ መልካም እንደሚሆን 9 በረከቶች ከዛ በኋላ እንዳሉ ባታደርግ ደግሞ ቤተክርስቲያን የምትጸጸትበት ደረጃ ድረስ እንደሚደርስ ለምሳሌ በምዕራብና በሰሜን አካባቢ በምስራቅም አካባቢ የሚሆኑ ነገሮችን መልእክቱ ላይ ያካተቱ ነበሩና ልክ ይሄ መልእክት ከመጣ በኋላ እንትኖቹ ብቅ ማለት ጀመሩ። በምስራቅ ከሶማሊያ አካባቢ ላይ ትንሽ ችግሮች ነበሩ። በምዕራብም ቢሆን ሱዳን መንግስት አጣች። መንግስት ባጣችበት ጊዜ አሁን ሶማሌም መንግስት አለመኖሩ ነው አልሸባብ እንደፈለገ የሚሆንበት የነበረው እና ክፍት በሮች ማየት ጀመርን። በኤርትራ በኩልም አንዳንድ ነገሮች መስማት ጀመርን። ስለዚህ ይህን ነገር ቶሎ ምላሽ እንስጥ ብለን ወደ ተግባር ለመግባት እንቅስቃሴ ጀመርን ማለት ነው። እዛው ላይ ትንሽ ቢጨምሩ ደስ የሚለኝ ነገር አንዱ ምንድን ነው ለአንድ ዓመት ያክል ዝግጅት እንደተደረገ አውቃለሁ እኔ ራሴ። እናንተም በዶክሜንታችሁ ላይ እንደሚያሳየው ለአንድ ዓመት ያክል ሰፊ ዝግጅት ነበርና አንደኛ ለአንድ ዓመት ያክል እንደዚህ አይነት ድምጾች እየሰሙ ከመቆየት አንጻር፣ ሁለተኛ ደግሞ ተግዳሮትም ይዟችሁ ይሆን የሚል ጥያቄ ያስነሳልና ተግዳሮቶች ነበሯችሁ? ምንድን ነበር ችግር? ተግዳሮቶች ነበሩን፣ ግን ከተግዳሮቱ በፊት መልእክቱ እንደመጣ ይህን መልእክት አገራዊ ስለሆነ እታች ድረስ ማድረስ አለብን የሚል እንቅስቃሴ ጀመር። ለምሳሌ ሰሜን ኢትዮጵያን ለማሰማት መልእክቱን መሪዎች አዲስ አበባ ብቻ አይደለም ያሉት የቤተ ክርስቲያን መሪዎች። በእርግጥ መልእክቱን በሚዲያ በጽሁፍ ማድረስ ይቻላል፣ ግን ሰዎቹ ጆሮ ድረስ ማድረስ አለብን የሚል እቅድ አቀድንና ለምሳሌ ባህር ዳር ላይ
ሰሜን ጎንደር፣ ደቡብ ጎንደር፣ ምስራቅ ጎጃም፣ ደቡብ ጎጃም ያሉትን በሙሉ መሪዎች ወደ ማዕከል አመጣን። እንግዲህ ትራንስፖርት ወጫቸውን የሆቴል ወጫቸውን በመሸፈን ማለት ነው። መሪዎች ስለሆኑ ኃላፊነት የሚሰማቸው ለነሱ በጆሮአቸው አጠገባቸው ሄደን ፓስተር ዘካርያስም አብረውን ሄደው ተገኝተው መልእክቱን አደረስን። ቀጥሎ ትግራይ ሄድን። ትግራይ ከአዲግራት ከአድዋ ምናምን በሙሉ መቀሌ ላይ ተሰብስበው መልእክቱን እንዲሰሙ ተደረገ። ደሴ ላይ መተን ደግሞ ከሰሜን ወሎ፣ ደቡብ ወሎ፣ አፋርን ጨምሮ ያሉ የቤተክርስቲያን መሪዎች ወደ ማዕከል ወደ ደሴ በማምጣት አሰማን። ቀጥሎ ወደ ምዕራብ ነው የሄድነው። ምዕራብ ላይ ለቀምት ላይ ከአሶሳ ጀምሮ ከሻምቡ ከዚህ ከጌዶ ጀምሮ ደምቢዶሎን ጨምሮ ያሉ መሪዎችን ወደ ነቀምት በማምጣት እንደገና ደግሞ ጅማ ላይ ምዕራብ ደቡብ ምዕራብ ክልል ይባላል አይደለም፣ ቦንጋ ምናምን እሱን ጨምሮ ሚዛን ምናምን ያሉትን ጨምሮ እዛ እንትናልን። ጋምቤላ ደግሞ ለብቻ ጋምቤላ ላይ ሄደን መቱንና ጎሬና አካባቢ ያሉ ሰዎች ቤተክርስቲያን መሪዎች ወደ ጋምቤላ ስለሚቀርባቸው ወደዛ እንዲመጡ በማድረግ መልእክቱን አሰማን። ከዛ ወደ ደቡብ ሄድንና ደግሞ አርባ ምንጭ ላይ ደቡብ ኦሞን ጨምሮ ወላይታን ጨምሮ አርባ ምንጭ ላይ በመጥራት ሲዳማ አካባቢ ላይ ደግሞ ሐዋሳ ላይ እንደገና ሆሳና ላይ ከዱራሜ ሽንሽቾ ከቡታጅራ ጀምሮ ያሉትን ከተሞች ያሉ መሪዎችን አሰማን። ወደ ድሬዳዋ በመሄድ ደግሞ ሐረር፣ ጅጅጋ፣ ምዕራብ ሐረርጌ ያሉ የቤተክርስቲያን መሪዎች በሙሉ ድሬዳዋ በማምጣት ሌላ አዲስ አበባ ላይ አዲስ አበባ በመቶ ምናምን ኪሎ ሜትር ያሉ ከተሞችን ደብረ ብርሃን፣ ፍቼ፣ አምቦ፣ ወሊሶ፣ ቡኢ ምናምን ያሉትን እስከ አዳማ ያሉትን በሙሉ ዙሪያውን ወደ አዲስ አበባ በመምጣት እንደገና አዲስ አበባ ላይ ከ500 በላይ የቤተ ክርስቲያን አገልጋዮች በመካኒሳ መካኒስ ቤተ ክርስቲያን በመጥራት እነዚህም ከክልል የመጡትን መልእክቱን አሰማን። ስለዚህ መልእክቱ እታች ድረስ እሱ አንዱ እንግዲህ ወደ 12 ቦታ ነው ጉዞ ያደረግነው። እሱ ሰፊ እየሰራ ነው ስራ ነበር። ሁለተኛ ደግሞ ለንስሐ ፍሬ ትምህርት ማዘጋጀት ነበረብን። እነዚህን 5ቱን አቅጣጫ ትምህርት አዘጋጀን። ትምህርቱን እኛ ኮሚቴው ብቻ ሳይሆን ለምሳሌ ፓስተር መራዊ፣ ወንጌላዊ ዘላለም፣ ፓስተር እሸቴ በለጠ እና ከኮሚቴ ውስጥም ደግሞ ፓስተር ዶክተር ያሬድ እና ፓስተር አቢ አማካሪ ሆነው ለምሳሌ እነ ቄስ አያሌው የስነ መለኮት ሰዎች እነሱን ሁሉ አድርገን ይሄንን የምንመለስበትን አቅጣጫ መጽሐፍ ቅዱሳዊ ቅርጽና ይዘት እንዲኖረው መልእክቱ እንደ እግዚአብሔር ቃል መመዘን ስለነበረበት እና መልእክቱ እንደ እግዚአብሔር ቃል ስለሆነ ይሄንን ደግሞ ስናዘጋጅ ቆየን። ከዛ በኋላ ግን ተግዳሮት የገጠመን የቤተ ክርስቲያን መሪዎች ባለፈው ዓመት ገብተን አልነበረም ወይ ንስሐ የሚል ጥያቄ ነበራቸው አሉ። ደግሞ ንስሐ ሁል ጊዜ የሚገባ ነገር ነው። እንኳን በዓመት በሳምንትም ንስሐ በገባን የሚል ደግሞ ያላቸው አንዳንድ ደግሞ ንስሐ አያስፈልግም የሚሉም ቤተ እምነቶች አሉ። በአሁኑ ጊዜ ብዙ አስተምሮ ስላለ ሌላው ካውንስሉ ከፊት ለፊት የወንጌል ስራ እቅድ ስለነበረው እሱ ላይ ነበረ ፎከሳቸው። ከሱ በፊት ምንም ማድረግ አይቻልም ስለነበረ በዛ ምክንያት 1 ዓመት ልንዘገይ ይቻለን። ምናልባት እኔ ጥያቄ አዘጋጅቼ ነበር እርስዎ ስለነኩት ወደ ሌላኛው ልሂድ። ግን ጥያቄውን ባነሳው ምናልባት አንዳንዶች ንስሐ ኦልድ ፋሽን ነው የሚሉ እንዳሉ ሰሞኑን ሰማም ስለነበረ እሱን ምናልባት ማንሳት ያስፈልግ የሆነው የሚለውን ነበር። እርስዎ ስለዳሰሱት ልሂድ። በንግግሮት መካከል ትግራይ የሚል ሀሳብ አንስተው ነበር። ትግራይ ተጉዛችሁ እናንተ ቀደም ብሎ በመካከል በነበረው ጦርነት ምክንያት በአብያተ ክርስቲያናት መካከል ክፍተት እንዳለ መረጃዎች አሉኝና በዚህኛው የሀገራዊ ንስሐ ላይ የትግራይ አብያተ ክርስቲያናትም አብረው ይሳተፋሉ ማለት ይቻላል? መልእክቱን ከማድረስ አቅጣጫ በሁለት አቅጣጫ፣ አንድ የትግራይ አብያተ ክርስቲያናት መሪዎች 7 የሚሆኑ አስፈጻሚዎቹ ሰምተዋል። ሁለተኛ ደግሞ በበጎ ፍቃድ ከሁሉም ከተማ በሙሉ ወንጌል አስተባባሪነት ከሁሉም ከተማ የመጡ ሰዎች መልእክቱን ከፓስተር ዘካርያስ ጆሮ ሰምተዋል፣ ቃል በቃል ሰምተዋል። አሁንም ደግሞ ይሄ ንስሐ አቅጣጫውን ልከናል። እንግዲህ አሁን ኢትዮጵያ ውስጥ ያለውን ነገር ሁሉ በሪሞት ልትቆጣጠረው አትችልም። ግን ተጠያቂ በማንሆንበት ሁኔታ
ለምሳሌ አሁን ካውንስሉ በቅርብ ስለሆነ የተደራጀው ኢትዮጵያ ውስጥ የድሮ የቤተ ክርስቲያናት ህብረት አደረጃጀት አለ። ክልል ህብረት የሚባሉ አሉ። ወደ 20 ምናምን ናቸው። ለነሱ በሙሉ ብሉፕሪንቱን ልከናል፣ ሄደናል። በተለያየ ሚዲያ ደግሞ የጸሎት ርዕሱ እንዲደርስ አድርገናል። ትግራይም እጃቸው ገብቷል። ውሳኔያቸው ምን ያደርጋሉ እሱን አናውቅም። ዛሬ እንግዲህ የምንገኘው ሚያዝያ 6 ላይ ነው። የጽድቅ ተጽዕኖ ተጠያቂነት በሚል ርዕስ ጸሎት እየተደረገ ነው። የእኛን ዝግጅት የሚከታተሉ ሰዎች ምሽት ስለሆነ እያገኙት ያሉት ወረድኛ ከበዓልን በኋላ ነው የሚደርሳቸው። ከነገ ጀምሮ ያሉትን ለመሳተፍ እድል ይኖራል። ላነሳ የፈለግኩት ግን መርሃ ግብሩን ማስጀመር የፈለጋችሁት እናንተ በአራት ምዕራፍ የመጀመሪያውን ምዕራፍ በዚህ ሳምንት ሰኞ ነው ከህማማቱ ጋር አያይዛችሁና በህማማቱ ጊዜ ለማድረግ የተለየ ምክንያት አለ? የተለየ ምክንያት ባይኖረንም ቶሎ ምላሽ ለመስጠት ትንሽ ምቹ ዕድል ለኢቫንጀሊካሉ በአብዛኛው ምቹ ዕድል ጳጉሜ ነው። ጳጉሜ በጣም ይርቃል። ምላሽ ሳንሰጥ አንድ ነገር ሀፕን ቢያደርግስ? ሁለተኛ በኢቫንጀሊካሉ በሁሉም ባይሆንም እቺ ህማማት ሳምንት ብዙ ቤተክርስቲያኖች ለጸሎት ይጠቀሙበታል። እና ሌላው ደግሞ የዝግ ቀናቶች አሉ። ለምሳሌ አርብ ስራ የለም፣ በስቅለት ምክንያት ካላንደር ይዘጋል። ቅዳሜ ያው ስራ የለም፣ እሁድ። እነዚህ 3 ቀኖች ራሱ እየተለመዱ ነው ያሉት እና የህማማቱን ሳምንት ብዙ ልምድ ስላለ ነው እንጂ የተለየ ነገር የለንም። ግን እዚህ ላይ ብንጠቀም አሁን ለምሳሌ ከፋሲካ በኋላ ብናደርገው አሁን ከጾም ወጥቶ ሰው ሰለብሬት የሚያደርግበት አካባቢ ስለሆነ ወደ ንስሐ አይመጣልህም። አሁን ራሱ ከወንጌል ስርጭቱ በኋላ ቶሎ ለማምጣት እቺኛዋ ምቹ ዕድል ነች፣ እቺ ባታመልጠን ብለን ስላሰብን ነው ህማማቱን ሳምንት የተጠቀምነው። እናንተ ዶክሜንታችሁም ላይ ተመልክቼ ነበረ ወደ አንድ አካባቢ እየተሰባሰቡ ሰዎች ቀኑን በጸሎት የሚውሉበትና እሱ ምን ያህል ተሳካላችሁ? አሁንስ ሰዎች ተሰባስበው በጋራ የሚጸልዩባቸው ስፍራዎች አሉ ወይ? ምክንያቱም በግል ወይም በአጥቢያ ሲሆን ብዙ ጊዜ ሀሳቦች የመበተን ጉዳይ ስላለ በእርግጥ ምዕመናን በሙሉ መጥተው ይጸልያሉ ብለን ስለምናስብ በጣም ያበረታታ ነው አጥቢያ ቤተክርስቲያን ነው። ደግሞ አጥቢያ ቤተክርስቲያንም ነች መለኮታዊ ተቋም። እሱንም እንትን በማለት ግን ምን አማራጭ አቅርበንላቸዋል? በከተማ ውስጥ መሰባሰብ። አሁን ለምሳሌ አንዳንድ ቦታ ሰሜን ኢትዮጵያ ያሉት ቸርቾችን ብታይ አነስ ያለው ቁጥር ነው ያላቸው። ስለዚህ አንድ ላይ ቢሆኑ የተሻለ ነው። ለምሳሌ አሁን ጎንደር ላይ አንድ ላይ እየተጸለየ ነው ያለው። አሁን እኔ ራሱ ነገ ወደ ጎንደር ሄዳለሁ እና 21 ቀን እየተጸለየ ስለነበር ከህማማቱ ጋር ስለገጠመ አንድ ላይ ነው እየጸለዩ ያሉት። ሌሎችም እንደዛ ያደርጋሉ ብለን እናስባለን። አዲስ አበባ ላይ ለማድረግ 3-4 ቦታ ለማድረግ አሰብንና ምን አጥቢያ ላይ ያለውን ዝግጅት የሀገራዊ ንስሐው ያኛው ነው። ለምሳሌ ጎተራ ሙሉ ወንጌል ወደ ደቡብ ብታዘጋጅ፣ ሰሜን አካባቢ ጉለሌ ወይ ምስራቅ መሰረተ ክርስቶስ ብታዘጋጅ የሀገራዊ ንስሐው እዛ ነው ብለው ሰዎች ከአጥቢያቸው ጋር ያለውን ነገር ይተውታል። ያንን ከምናደርግ በአጥቢያ ቤተክርስቲያን ቢደረግ ይሻላል ብለን አዲስ አበባ ላይ እንደዛ አላደረግም። ክፍለ ሀገሮች ላይ ግን አለ። እንደ ደቡብ አካባቢ እንዴት እንደሚያደርጉ ባናቅም ሪፖርት ሲመጣ ነው የምናውቀው፣ ግን አለ ብለን እናስባለን። ስለዚህ የአጥቢያ መሪዎች አሁን ይህንን እያስተባበሩ ነው ማለት ይቻላል። ምክንያቱም ህብረቶች ደርሷቸው ህብረቶች ወደ አጥቢያ ደርሰዋል። ሁለተኛ ደግሞ ለምሳሌ የቃለ ሕይወት ቤተክርስቲያን ዋና ጸሐፊ መግለጫ ሰጡ ማለት እስከ አጥቢያ ቤተክርስቲያን ድረስ ይወርዳል። የመካኒስ ቤተክርስቲያን መሪ እንግዲህ አሁን እነዚህ ሁለቱ ቤተክርስቲያኖች ከ10 ሺህ በላይ አጥቢያ ቤተክርስቲያን ያላቸው ቤተክርስቲያኖች የሁሉም ቤተ እምነት መሪዎች ስለሰጡ ታች ድረስ ይደርሳል። የእኛ ድምፅ ብቻ ሳይሆን የቤተ እምነታቸው ድምፅ ስለሆነ ቤተ እምነታቸው ላይ ደግሞ የጸሎት ርዕሱ አለ። እነሱ ደግሞ ልከውላቸዋል ብለን እናስባለን። ቢያንስ እኔ ባለሁበት ቤተክርስቲያን በመካኒስ ሲኖዶስ ጋር ደርሷል። ሲኖዶሶች ወደ ኮንግሪጌሽን ያደርሱታል ብለን እናስባለን። ምናልባት ከርዕሰ ሀሳባችን ወጣ ሊያደርገን ይችላል፣ ግን ቄስ እርሶ ሀሳቡን ቢዳስሱት ብዬ አስባለሁ። ምክንያቱም እርሶ ከቤተ እምነት መሪዎች ጀምሮ መግለጫ እንደሰጡበት እየተናገሩ ነው፣ እኛም ሚዲያዎቻችን ላይ ያየን ነውና አንዳንዶች የሚያነሱት ጥያቄ ህዝቡ መሪዎቹን የመታዘዝ ክፍተት አለበት የሚል ጥያቄዎች ይነሳሉና ይህንን ያሉ ቤተክርስቲያን መሪ አላት። ቤተክርስቲያን ደግሞ የክርስቶስ ተቋም ናት። መሪዎች ምንም ይሆኑ ምንም
መሪዎች በእግዚአብሔር የተሾሙ ስልጣን ያላቸው ናቸው። እነሱ መሰማት አለባቸው ብለን እናስባለን። ያለ መሪ ደግሞ የትም አንደርስም። ዕብራውያን ላይ እንደውም በአዲሱ መደበኛ ትርጉም የተተረጎመው በጣም ደስ ይለኛልና ለመሪዎቻችሁ ታዘዙ፣ ተገዙላቸው የሚለውን ቃል ዕብራውያን የተረጎመው ያለዛ አይበጃችሁም ተብሎ ነው። እና መሪዎችን መስማት ግዴታ ነው። ምንም ይሁኑ ምን እግዚአብሔር ቀይር አለዛ አመፃ አለ ማለት ነው ቤተክርስቲያን ውስጥ። ስለዚህ ንስሐውም አይሰማ። የመሪዎች ድምፅ መሰማት አለበት። መሪዎች አለ አንዳንድ ጥናት አለ። በነገራችን ላይ የባህር ዳር ዩኒቨርሲቲ 2 ዶክተሮች ጥቂት 5 ዓመት በፊት ነው እንደውም አንድ ጽሁፍ ላይ ጽፌው ነበር እና ጥናት አጠኑና የጥናቱ ውጤት የሚያሳየው ምዕመናን መሪዎችን ያለመታዘዝ ከሁሉም አቅጣጫ ከኢቫንጀሊካል ሰርክል ብቻ አይደለም፣ ከኦርቶዶክስም ከሙስሊምም ብታይ መሪዎችን ያለመታዘዝ ነገሮች አለ። ይሄ አለ የሚል ጥናት ያሳያል። እንግዲህ መሪዎች ከዚህ ነገር ተነስተው ለምንድን ነው ሰው የማይታዘዘን ወደ ማለት መሄድ አለባቸው። ፍቃድ እግዚአብሔርን እየፈጸምን ነው ወይ ብለው ማየት አለባቸው ብዬ አስባለሁ። ግን በዛም ይሁን በዚህ መሪዎች ለቤተ ክርስቲያን ተሰጥተዋል። መሪዎችን መታዘዝ የምዕመናን አለዛ አመፅ ውስጥ ነን ማለት ነው እና እሱ መሆን የለበትም ብዬ ነው የማስበው። ወደ ዝርዝር ሀሳቦቹ እንግባ። በተለይ መነሻ ግን ብናደርገው ጥሩ ይሆናል ብዬ የማስበው ምናልባት ተመልካቾች እናንተ በመሪዎች ደረጃ ከመጋቢ ዘካርያስ ጋር ቅርብ ስለሆናችሁ ልትረዱ ትችላላችሁ። ከዚህ ቀደም እንደ ቄስ ዶክተር ቶሎሳ ጉዲና አይነት ሰዎች በአደባባይ ስለሚታወቁም ብዙ ስለሚያውቃቸው ፍሬዎቻቸውን መልእክቶቻቸውን ለመከተል እድል አለው ብዬ አስባለሁና መጋቢ ዘካርያስን ባጭሩ ማወቅ ይቻላል? ኦኬ፣ በመሰረቱ ያው መልእክተኛ መልእክት ነው የሚያስተላልፈው። ዶክተር ቶሎሳ መልእክት ነው ያስተላልፉት፣ ግን ብዙ አመት ስለሰሩበት ስለ ንስሐ እሳቸው ይታወቃል። ቤተክርስቲያን መልእክተኛ አላት። ስለዚህ መልእክቱ ሲመጣ ፓስተር ዘካርያስ የሚባል ሰው ስላመጣው አይደለም ወደዚህ ስራ የገባ ነው። የእግዚአብሔር ከ2009 ጀምሮ የነበረው የልብ አምሮቱ ስለሆነ የእግዚአብሔር ጥያቄ ስለሆነ ይሄንን ነው ነቢያቶች የሚያጸኑልህ። በሱ ብቻ አይደለም። እንደውም ወደኋላ ብመለስ ትንሽ 2011 ላይ የ21 ቀን ጾም ጸሎት ነበረ። ከ50 ከተማ ነው ማላጆች የመጡት። ይሄ በ5 ዓመት አንድ የምናደርገው ነው። 2011 ሚያዝያ አካባቢ ነው፣ መጋቢትና ሚያዝያ ላይ ነው ፕሮግራሙ የተደረገው። በዛ የጠራናቸው አገልጋዮች 5 አገልጋዮች ስለ ሀገራዊ ንስሐ ነው መልእክት ያመጡት። መጽሔቱን እሰጥሃለሁ የታተመ። ከሁሉ ግን የሚገርመኝ የ5ቱ አገልጋዮች አይደለም። የመጨረሻው 20ኛው ቀን ላይ 21 ቀን ነበር ጾም ጸሎቱ። 20ኛው ቀን ላይ የሚያገለግሉን ሐዋርያው ዳንኤል ነበሩ። ሐዋርያው ዳንኤል አንድ ሳምንት ሲቀራቸው ደወሉልኝና እግዚአብሔር መልእክት ሰጥቶኛል፣ መልእክቱን እንድናገር ትፈቅድልኛለህ ወይ አሉኝ። ጋሽ ዳንኤል ያው ጋሼ ስለምል ነው። እንዴት እንዲጠይቁኛል? መጀመሪያ ጥቅስ ሰጥቼ በዚህ ርዕስ አስተምሩ አላልኩም፣ ወይም ደግሞ በዚህ ርዕስ ተናገሩ አላልኩም። መልእክት ብዬ ነው ያልኩትና ስለዚህ መልእክት አይደለም ወይ የምንፈልገው ብዬ አልኩ። አይ በልዩ ሁኔታ ፍቃድ ፈልጌ ነው እግዚአብሔር የተናገረኝ ነገር ስለአለ አሉ። እሺ አልኳቸው። በኋላ የዕለት ዕለት ደግሞ ፕሮግራሙ ላይ ወጥተው ሊሰብኩ ሳሙኤልን ጠይቄያለሁኝ መልእክት አለኝ ልናገር ብዬ፣ ግን ጉባኤው እንዲፈቅድልኝ እፈልጋለሁ። ጉባኤው ከእግዚአብሔር የሰማሁትን መልእክት እንድናገር ይፈቅድልኛል አሉ። የዚህ ጊዜ ጉባኤው በጭብጨባ እንትን አለ። እኔ ግን የሆነ ጥያቄ ፈጠረብኝ። ምን መልእክት ቢሆን ነው? ሰስፔንስ ትሆናለህ እና ብዬ ስጠብቅ እግዚአብሔር ከኢትዮጵያ የሚፈልገው የሀገራዊ ንስሐ ነው። ይሄን ለመናገር ነው ያን ሁሉ ለ6ኛ ጊዜ ነው ይሄ መልእክት የመጣው በ21 ቀን ውስጥ። ይሄ መቼ ነው? 2011። ከዛ በኋላ በመጽሔት ደረጃ ጽፈነው 10,000 ኮፒ አሳትመን፣ ያው መጽሔት ገዢ የለውም አሁን፣ ማላጆች እየገዙ ለቤተ ክርስቲያን መሪዎች እንዲሰጡ፣ እኛም ደግሞ በነፃ በየቤተ እምነቱ የሚገርም 33,000 ብር ለዲኤችኤል አውጥተን ውጭ ሀገር ላሉ ቤተ ክርስቲያኖች ሁሉ ላክን በነፃ። ይሄ ወንጌል.ኮም የውጭ ያሉ ቤተ ክርስቲያናት አድራሻ አለ። ከሱ ላይ ወስደን ላክን።
ጽሁፉን ስንጽፍ ምንድነው ያደረግነው? መጽሔቱን ምናልባት ሌላ ጊዜ ታንሳውል አመጣልሃለሁና ይሄንን መጽሔት ካነበባችሁ በኋላ እባካችሁ በቤተ ክርስቲያን መሪዎች ላይ ተጽዕኖ አድርሱ፣ አገራዊ ንስሐ እንዲመጣ። ይሄ እንግዲህ በጣም የረጅም ጊዜ የቆየ ነገር ነው፣ መሪዎች ምላሽ ሳይሰጡ። ስለዚህ ወደ ፓስተር ዘካርያስ ስንመጣ ፓስተር ዘካርያስ አጸኑልን እንጂ አዲስ የሆነ ነገር አይደለም የመጣው። ግን የፓስተር ዘካርያስም ምናልባት የጋሽ ዳንኤልም የሐዋርያው ዳንኤልም ለየት የሚለው ስፔሲፊክ ነበሩ። አሁን የፓስተር ዘካርያስ 5 አቅጣጫዎችን ነው የሰጡ። ያንን 5 አቅጣጫ በመጽሐፍ ቅዱስ መዝነን ትምህርትም አዘጋጀንበት፣ ማለት የመጽሐፍ ቅዱሳዊ አቅጣጫ አዘጋጀንበት፣ አንድ ነገር ጨመርንበትና የረጅም ጊዜ ከ89 ጀምሮ ያልተመለሰ የኢትዮጵያና የኤርትራ ጉዳይ ነበር። እሱንም ጨምረን 6 አቅጣጫ አደረግነው። ሁሉንም የኢትዮጵያን ችግር ይዳስሳል ባንልም፣ ግን ይሄ ዋና የቤተ ክርስቲያን የወደቅንበትን ነገር ነው የያዘው እና ፓስተር ዘካርያስ የታመኑ ነብይ ናቸው። እኔ 1-2 ብዬ አሁን በሚዲያ ልናገረው ማልችል እሳቸው ተናግረው የተፈጸሙ መልእክታቸው በኢትዮጵያ ብቻ ሳይሆን በዚህ በእስራኤል እንኳን አሁን በተደረገው ጦርነት በብዙ ዓለም ክፍሎች አሁን እንትን ሶቪየት ህብረትና እንትን ግጭት ምክንያት አውሮፓ እህል እንደሚያጣ እንትን ከሱፐር ማርኬት ሁሉ እንደሚያጣ ክርስቲያኖች እንደውም ገዝታችሁ ማስቀመጥ አለባቸው የሚል መልእክት እንትን ብለው ነበር። የስንዴ እጥረት ተፈጠረ በሁለቱ ምክንያትና አውሮፓ እህል ተቸግረው የነበረበት ጊዜ ሁሏል እና በጣም የታመኑ ነብይ ናቸው። አሁን በደቡብ አፍሪካ ዙሪያ በደቡብ አፍሪካ የሚኖሩ ኢትዮጵያውያኖች ጉዳይ መልእክት አምጥተዋል። መልእክት ማምጣት ብቻ ሳይሆን ሸክሙን ይዘው ደቡብ አፍሪካ 2-3 ጊዜ ተመላልሰዋል። እንደምታውቀው 10-15 አስከሬን በየሳምንቱ ይመጣልና በሱ ጉዳይ ላይ ደቡብ አፍሪካ የሚኖሩ ኢትዮጵያውያን ንስሐ እንዲገቡ መልእክት አስተላልፏል። እውነት ነው እና የታመኑ በእድሜም በጸጋም በአገልግሎት እንትንም ከስሜት የጸዱ በቃሉም የተሞሉ በሕይወትም ምስክርነት ያላቸው ናቸው። ፓስተር ዘካርያስ በላይ 2011 ላይ ከ30,000 ብር በላይ ወጪ አድርገን መጽሔት ላክን ከወንጌል .com ላይ የሚል ሀሳብ አንስተውልኛል ቄስ። ዋና ጉዳይ አልነበረም፣ እርሷን ስላነሱት ነው። ግን እንደው እግዚአብሔር ስትልኝ ያለ መሪ አለ ከተላከላቸው መካከል ወይስ ደርሶኛልስ ያለስ አሉት? እውነት ለመናገር ከአውስትራሊያ፣ ከካናዳ እንደገና ደግሞ ፓስተር አንፍሬ፣ ዶክተር ቶሎሳ፣ ፓስተር በድሉ እና እንደገናም ደግሞ ፓስተር ዘማሪው እንድሪያስ አዋስ እነዚህ ምላሽ እንደሰጡ አስታውሳለሁ። 30,000 ብር በላይ ማለት ብዙ ቦታ 33,000 ብር ለዲኤችኤል ያወጣ ነው የመጽሔቱ ህትመት ምናምን ለዲኤችኤል አውጥተን ውጭ ላክ ነውና በጣም ደግሞ ያበረታቱን የነበሩ እውነት የ6 ኪሎ ጉባኤ እግዚአብሔር ፓስተር የነበሩ ቢሾፕ ወልዴ በጣም መተው ሁሉ አበረታተው እና በጣም በዚህ በንስሐ ጉዳይ በጣም እዚህ አገር ሁሉ መተው በዚህ ጉዳይ ላይ እንድንገፋበት አበረታተውናልና እነዚህን ሰዎች አስታውሳለሁ ከውጭ ምላሽ የሰጡ። ዛሬ የሚያዝያ 6 የጽድቅ ተጠያቂነት በሚል ርዕሰ ሀሳብ ነው ጸሎት ሲደረግ የነበረው እና ምናልባት ርዕሰ ሀሳቦቹን በተወሰነ ለመመልከት ብዬ ነው። ምን ማለታችን ነው? የጽድቅ ተጠያቂነት ብለን ስንል እግዚአብሔር አምላክ ጻድቅና ቅዱስ ነው። ከምዕመናኑ ደግሞ የሚጠብቀው ጽድቅንና ቅድስናን ነው እና ከዚህ የተነሳ የእግዚአብሔርን ማንነት በሚመጥን ሕይወት አይደለንም፣ ወድቀናል እና ጽድቅን እየፈጸምን አይደለም። አሁን የምንኖርበት ዘመን ያለው ሁኔታ የፊታችንን የምናደርግበት የእግዚአብሔርን መንገድ ያልተከተልንበት እንደፈለገን የምንሄድበት ስለሆነ የመጀመሪያውን ቀን የጽድቅ ተጠያቂነትን ያስቀደመ ሕይወት በሚል ነው 5 የጸሎት አቅጣጫዎች አስቀምጠናል። የእግዚአብሔር ጽድቅ የጣልንበት ሁኔታ ስላለ እንድንመለስ ወደ እግዚአብሔር ጽድቅ በንስሐ እንድንመለስ ነው። የጽድቅ ሕይወት ሚዛናዊነት ያጣ ከእግዚአብሔር ቃል የተፋታ ሕይወታችንን በተመለከተ እንደዚሁ የጸሎት ርዕስ አለ። ለሌሎች የሚተርፍ ሕይወት
ብርሃንና ጨው ሆኖ ያለመኖር ጉዳይ ላይ እንደዚሁ ንስሐ የምንገባበት ለቤተሰባችን ጀምሮ ለጎረቤቶቻችን፣ በስራ በትምህርት ቦታዎቻችን፣ በንግድ ቦታዎቻችን ወደምንታይበት ህይወት እንድንመጣ የጸሎት ርዕስ አለ። የእግዚአብሔር ጸጋ መጋቢነታችንን አለመወጣታችንን በዚህ ንስሐ የምንገባበት ቀን ነው ማለት ነው። ዛሬ ህይወት ቀደም አገልግሎት ተጠያቂነት ነው ነገ የሚጸለየው። ህይወት ቀደም አገልግሎት ማለት ምን ማለት ነው? ብዙ ሰዎች ግራ የሚያጋባ ነው አማርኛው ራሱ። ከአገልግሎታችን ይልቅ ጸጋችን የቀደመበት ዘመን ነው። ሰዎች አሁን ከሌሄና አይነት ጸጋ አለው ነው እንጂ ህይወቱ ግን ያንን ጸጋ የሚገልጥ አይደለም። እና ስለዚህ የጸጋ ስጦታና የህይወት ጥራትን አንድ ላይ የያዘ ህይወት ወድቀናል። በዚህ የባቡር ሀዲድ ሁለት ከሌለው መሄድ አይችልም። ሁለት የሚሽከረከርበት ሀዲዱም ራሱ ሁለት ነው የሚዘረጋው። እና ባህሪዎቻችንና ኑሯችን ሌላ ነው፣ ጸጋችን ሌላ ነው። በመድረክ ላይ ስንወጣ እግዚአብሔር ለጸጋ ሰጪው ስለ ጸጋው ስለማይጸጸት ብዙ ነገር በህይወታችን ይከናወን ሊሆን ይችላል። ህይወታችን ግን ያንን አይገልጽም፣ ኑሯችን ያንን አይገልጽም። ስለዚህ ህይወት ያስቀደመ ጸጋ፣ ህይወት ያስቀደመ ህይወቱ የሚታይ አገልግሎት እንዲኖረን ነው። እና ከባህሪ መላላት ስላለ የባህሪ ስንኩልነት ስላለ በዚህ ጉዳይ ላይ የወጣ የጸሎት ርዕስ ነው ሁለተኛው ቀን ላይ። ስለዚህ ጸጋን ብቻ ሳይሆን ህይወታችን ጥራቱን በተመለከተ ንስሐ የምንገባበት ነው። በዚህ ጉዳይ ላይ ሰፊ መጽሐፍ ቅዱሳዊ ማብራሪያ አለ። እሱን ዌብሳይታችን እንትናችን ላይ ቢገቡ ቴሌግራም ምናምን ያገኛሉ። ዲቴይል የሆነ በምንድን ነው የወደቅ ነው የሚለውንም እንትን የሚል። ሶስተኛ ቀን ሮብ ደግሞ የንስሐ አገልግሎት ተጠያቂነት ነው። የንስሐ አገልግሎት ተጠያቂነት ነው ማለት እነ ዳንኤል፣ እነ ነህምያ፣ እነ ኢሳይያስ፣ ሌሎች እነ ሕዝቅያስ ለደረሰባቸው ነገር እኛና አባቶቻችን በደልን ብለው የውክልና ንስሐ ይገቡ ነበር። እና በምድራችን ላይ ለሆነው እስካሁን ድረስ ለሆነው አደጋ፣ ጦርነት፣ በየጊዜው በየ10 ዓመቱ የሚመጣ ረሃቡን ስታልፈው ጦርነቱን ስታልፈው ቢያንስ ከ1953 ዓ.ም ከመንግስቱ ነዋይ ግርግር ጀምሮ እያንዳንዱን ብታጠና እስካሁን ድረስ በኢትዮጵያ ውስጥ ያልተቋረጡ የሚመጡ ነገሮች አሉ። እነሱም በተመለከተ ንስሐ የምንገባበት ነው። የንስሐ አገልግሎት ተጠያቂነት ማለት መንግስት ሲሳሳት መንግስትን ወክለህ ንስሐ የምትገባበት፣ ነጋዴው ለትርፍ ብሎ ሰው ሲያስጨንቅ ነጋዴውን ወክለህ ንስሐ የምትገባበት፣ ከተማ የዘሞተች ስታድር እግዚአብሔር ሆይ ይቅር በለን። እነ አብርሃም ለሶዶምና ጎሞራ አይደለም ጣልቃ ገብቶ የማለደው? እንደሱ አይነትን ንስሐ በተመለከተ ነው። ለዚህም እንደዚሁ የጸሎት ርዕሶች ተቀምጠውለታል ማለት ነው። ሐሙስ ዕለት የምንጸልየው የእግዚአብሔር መንግስት ተጠያቂነት ነው። የእግዚአብሔር መንግስት ተጠያቂነት ማለት ምንድነው? ይሄ ኪንግደም ማይንድ ብለን በአብዛኛው በእንግሊዝኛው ኪንግደም ማይንድ ተብሎ የሚባለውን ነው እንትን የምንለው። በምድር ላይ ያለች ቤተ ክርስቲያን ጉባኤ ነች፣ ኤክሌሽያ ነች። ስለዚህ ያቺ ጉባኤ በእግዚአብሔር ዘንድ የምትታወቀው ጉባኤ እኛ ስም ሰጥተናታል። ሙሉ ወንጌል፣ መሰረተ ክርስቶስ፣ ባይብል አርሚ ምናምን ብለን፣ ግን በክርስቶስ አካል ግን አንድ ነን። ያ ነገር እየጠፋብን ነው አሁን ያለ ነው። ስለ ራሳችን ቤተ እምነት እንጂ ስለ ሌላው ደንታ የለንም። እኛ የምናካፍለው ነገር የለም፣ እኛ የምንመክረው ነገር የለም። ባለን ስለ ራሳችን እንደውም አንዳንድ ጊዜ የእኛ ቤተ ክርስቲያን ምዕመን ብቻ ቤተ መንግስተ ሰማይ የሚገባ አይነት አስተሳሰብ ሁሉ ዲቨሎፕ ያደረግን ይመስለኛል። እና ስለዚህ ከሌሎች ጋር ሆነን የእግዚአብሔርን መንግስት የምንሰራ ነን። ሌሎች ያጡትን ነገሮች እኛ ልናገዛቸው፣ እነሱ ደግሞ የጋ ያለውን ነገር እኛ ልንጠቀም እንጂ አሁን ሁላችንም ቦርደር ሰርተን ቤተ እምነት አጥረን መሪዎቻችን ናቸው እንጂ የሚገናኙት እንደው ምዕመናን አብረው ነው የሚኖሩት። በእርግጥ ይሄ የኪንግደም ማይንድ ወይም የእግዚአብሔር መንግስት ተጠያቂነት መላላት ስላለ በዚህ ጉዳይ ላይ ነው አንዱ ሁሉም የራሱን ነው የሚያስበው። እና እንደውም አትቀላቀሉም አይነት አለ አንዳንድ ቦታ ላይ። እና በእርግጥ ከስተት አስተማሪዎች ጋር ልንቀላቀል አንችልም፣ ግን እሱ ነው። ሌላው አምስተኛው እና የመጨረሻው የበጎ ስራ ተጠያቂነት ነው። ከደህንነታችን ቀጥሎ የደህንነታችን አካል ባይሆንም
በጎ ስራን ግን ማድረግ አለብን። አንድም ለወንጌል ይሄ ነው። ሁለተኛ መጽሐፍ ቅዱስ በበጎ ስራ በጣም የተሞላ ጌታችን ኢየሱስ ክርስቶስ ብዙ በጎ ስራ ተግባራትን ያደርግ ነበር። ሐዋርያት ይህንን አድርገዋል። ቀጥለው የተቸገሩትን ይረዱ ነበረ፣ መልካም ነገርን ያደርጉ ነበረ። ይሄ ነገር ከቅርብ ጊዜ ወዲህ በተለይ እኛ አንዴ ጸድቀናል ብለን ስለምንል ከጽድቃችን ጋር ስለማይገናኝ በጎ ስራ ላይ የለንም። ለምሳሌ አሁን የኔ ቢጤዎች እንኳን የሚለምኑ ሰዎች እኛ ቸርች በር ላይ አይመጡም፣ እንደማንሰጣቸው ያውቃሉ። በበጎ ስራ በጣም እየጎደልንን። በነገራችን ላይ ምዕራብ ኢትዮጵያ አሁን እየቀረ ነው እንጂ እሁድ ካምልኮ በኋላ ሰው ወደ ቤቱ ከመግባቱ በፊት የሚያደርገው ብዙ ሰው ወደ ወህኒ ቤት ነው የሚሄደው። ዳቦ ይገዛል፣ የሆነ ነገር ይገዛል፣ ወይም ከቤቱ አዘጋጅቶ ሊሆን ይችላል። እስረኞችን መጠየቅ፣ ታስሬ አልጠየቃችሁኝ የሚለውን ቃል ለመተግበር እስረኛ ጠያቂ ላይኖረው ይችላል ብለው ይሄዱ ነበር። ይሄ ልምድ ነበረ በምዕራብ ኢትዮጵያ፣ ነቀምት፣ ወለጋ ውስጥ ምናምን እንደዚህ አይነት ልምዶች ነበሩ። ደቡብ ደግሞ ሌላ ልምድ ሊኖር ይችላል፣ የተጠና ነገር ባይ። ይሄን ስለማቅ ነው የምነግርህ። እና በጎ ስራ የማድረግ ለሌላው መልካም ነገር የማድረግ የጎደልንበት ጊዜ ስለሆነ ይሄ ሚዛናዊ እንዲሆን በጎ ስራ ማድረግ አለብን። አንዱም ደግሞ የበጎ ስራ ችግራችን ማንም ያደርገው ማንም በጎ ስራ ሊጨበጨብለት ይገባል። የትኛውም እምነት ተከታይ ያድርገው፣ የትኛውም ሰው ያድርገው። አሁን በመቄዶንያ ዙሪያ ሁሉ ሰው ዘማሪዎችም፣ አንተም አይቻለሁ፣ ብዙ ሰዎች እንትን እያሉ ነው። ያ እንቅስቃሴ የእኛ እምነት ተከታይ ስለሆነ አይደለም፣ መልካም ነገር እያደረገ ስለሆነ። ሌላ መንግስትም መልካም ነገር ካደረገ ክፉ ነገር ሲያደርግ ሊጸለይለት፣ ምናልባትም ደግሞ ቤተክርስቲያን ድምፅ የሌላቸው ድምፅ ስለሆነች ድምፅም ልታወጣ ትችላለች። መልካም ስራንም ደግሞ ልናጨበጭብ ይገባል፣ ልናደንቅ ይገባል፣ እንዲቀጥል ልናደርግ ይገባል። እና ስለዚህ የበጎ ስራ ተጠያቂነት ላይ በጣም ወድቀን ስለተገኘን በዚህ ጉዳይ ነው የአምስተኛው ቀን የጸሎት ርዕሳችን። የስድስተኛው ቀን የጸሎት ርዕሳችን ወደ 89 ዓመተ ምህረት ወደኋላ ሄደን ነው። ይሄንን ደጋግሜ ለመናገር እድል በማግኘቴ ደስ ይለኛል። ስለነበርኩበት ስሚ ወይም አንብቤ አይደለም። ጋሽ በቀለ ለዚህ ጊዜ በሚለው መጽሐፉ ላይ ጽፎታል። ዘማሪ ደረጀ ሙላት የትውልድ እንቅፋት ድንጋዮች በሚለው መጽሐፉ ላይ ጽፎታል። ራሳቸው ዶክተር ጆን ሙሉንዴ በእንግሊዝኛ የጻፉት በአማርኛ የተተረጎመ፣ እንደውም ዱባይ ያለ ፓስተር ፒተር እሱ በጣም በብዙ ኮፒ ከ500 በላይ ኮፒ አማርኛውን ለማላጆች እንዲደርስ በነፃ ሰጥቶ ማላጆች እጅ አለ። ቢያንስ 3 መጽሐፍቶች ተጽፈውበታል። ምንድነው የሆነው? 89 ዓመተ ምህረት ላይ አፍሪካ አዳራሽ ኢሴ አዳራሽ ላይ የጸሎት ጊዜ ነበረ። የአፍሪካ ሀገሮች ከ44 በላይ የአፍሪካ ሀገሮች የተገኙበት የጸሎት ጊዜ ነበር። በዛ የጸሎት ጊዜ ላይ የመገኘት እድል ነበረኝ። መሪዎች ብቻ ናቸው ገኙ የነበሩት። የመገኘት እድል ነበረኝ። የዛ ጊዜ ላይ ኤርትራውያንም ነበሩ። ኤርትራ ያኔ ጦርነት አልነበረም። 90 ነው ጦርነቱ የተጀመረው፣ 89 ላይ ነው። እና መልእክት መጣ በዩጋንዳዊ ዶክተር ጆን ሙሉንዴ። አሁን በነገራችን ላይ የመጨረሻው የንስሐ ማጠቃለያችን ላይ 2 ቀን ሊያገለግሉን ይመጣሉ ዶክተር ጆን ሙሉንዴ። ፕሮግራም ይዘውልናል በግንቦት 25 እስከ 27 ባደረግነው ላይ። እና መልእክት መጣ። መልእክቱን ብዙ መሪዎች አልተቀበሉትም፣ እኔም አልተቀበልኩትም አሁን እንደ ራስ። ምክንያቱም መልእክቱ ሁለቱ ሀገሮች በአንድ ሳንባ ነው የሚተነፍሱት እና በሁለቱ ሀገሮች እንደገና ጦርነት ይነሳል ብለህ በሁለቱ ማሰብ በጣም ያስቸግራል። ምናልባት አገሪቷን የተቆጣጠረው ኢህአዴግ ሌላ አካል አሸንፎት ኤርትራን አስመልሳለሁኝ ብሎ ጦርነት ሊጀምር ይችላል። እሱ ያሳምናሃል። ሁለቱ ተደጋግፈው ወደ ስልጣን የመጡ እንትኖች ጦርነት ይጀምራሉ ብሎ ለመቀበል ግን በጣም አስቸጋሪ ነበር እና ያ ግን በ9 ወር ውስጥ ተፈጸመ እና ፍጹም በማይመስል ሁኔታ ሁለቱ ሀገሮች ተከፋፉ እና ያ መልእክቱን ስላልተቀበልን ስለነበረ በሱ ጉዳይ ላይ ንስሐ የመግባት እቅድ አለን። በዚህ ጊዜ አንዳንድ ሙከራዎች አድርገናል። መካከል ላይ
ከኛ ይልቅ ኤርትራ ያሉ ቤተክርስቲያን መሪዎች ሞክረዋል። ምናልባት ሁለት ነገር እዚህ ላይ ባነሳ ደስ ይለኛል። ይቅርታ ቄስ ስላቋረጥኩት። የመጀመሪያው የ89ኙ መልእክቱ ሲመጣ የመሪዎቹን አለመቀበል አንስተውልኛልና በወቅቱ መሪዎቹ ተቀብለው ቢሆን የንስሐ መርሃ ግብር ተደርጎ ቢሆን ጦርነቱን ማስቀረት ይችል ነበር የሚል እይታ አሉ። አዎ 100%። አንደኛ እግዚአብሔር ነው የተናገረው። ሁለተኛ ቤተክርስቲያን የገሃነም ደጆች አይችሏትም። የማሰርና የመፍታት ስልጣን ቤተክርስቲያን አላት። ስለዚህ እኔ እንደውም በመጀመሪያ ደረጃ ጦርነቱን አስጀማሪ ቤተክርስቲያን ብቻ ሳትሆን እኔ ነኝ ብዬ አስባለሁ። ለምን እኔም አልተቀበልኩትም መልእክቱ። ምልጃ መራለሁ በዛን ጊዜም ጀምሮ አልተቀበልኩትም። እንደውም የሚገርምህ ጋሽ በቀለ ስፔሲፊክ ጽፎታል መጽሐፉ ላይ ስሜን ጠቅሶ ጽፎታል። የመጀመሪያው ዜና አማረ ማሞ የሚባል ጋዜጠኛ ነው ያነበበው። በኢትዮጵያና የኤርትራ እንትን ስሰማ ሰው ቤት ነበር የነበርኩት። ፌንት አድርጌ ወድቄ በኮንትራት ታክሲ ወደ ዘውዲቱ ሆስፒታል እስኪወስዱኝ ድረስ አልነቃውም ማለት ኮንሸስ ነኝ፣ ግን መናገር አልችልም ነበር። አውቃለሁ መኪና ውስጥ ያስገቡኝ አውቃለሁ፣ ተሸክሞኝ ሲሄዱ አውቃለሁኝ። ለምን እንትን ከዛ በዛ ምክንያት ሙከራ አድርገን ለምሳሌ 50 ፓስተሮች እነ ጋሽ በቀለ እነ ፓስተር መርድ እነ አቢሚሻው እነ ጆን ዘጻት ሁሉ የተሳተፉበት 50 ፓስተሮችን አስፈርሜ ዶክተር ጆን ሙሉንዴ እስራኤል ሀገር ሲሰብኩ የተነሱትን ፎቶ ለማጉያ ደብረ ዘይት በቆዳ ላይ እንዲሰሩልኝ አድርጌ ይቅርታ ለመጠየቅ ዩጋንዳ ሄጃለሁ። ይቅርታም ጠይቀናቸዋል ጆን ሙሉንዴን። ግን የሁለቱ ሀገሮች ግን እድሉ አልነበረም። እኛ በዚህ ውስጥ እያለን ኤርትራውያን እቺ ብቻ እንደው ልንገርና ኤርትራውያን መጡ እዚህ ድረስ። በር ተከፍቶ አልነበረም። በዛች በር የቤተክርስቲያን አገልጋዮች መጥተው የቤተክርስቲያን መሪዎችን ጠይቋቸው፣ ግን ፍቃደኛ አልነበሩ። የቤተ እምነት መሪዎች ፍቃደኛ ወይም ደግሞ ህብረቱ አካባቢ የነበሩ ሰዎች ፍቃደኛ አልነበሩ። አዝነው ተመለሱ። ደብዳቤው አለኝ እኔን ወክለውኝ ኮሚቴ ተቋቋመ። ጋሽ ፈራው ወልደ ሚካኤል ነበሩበት፣ ቄስ ዶክተር ኪሮስ ነበረበት፣ ፓስተር ስለሺ የገነት ቤተክርስቲያኑ፣ ደመላሽ ለማ የነበሩበት፣ እኔም የነበርኩበት ኮሚቴ ተቋቁሞ ሞከርን። የቤተክርስቲያን መሪዎች እንደ ፖለቲካ ነው ያዩት፣ ሳይሆን ቀረ። ስለዚህ ይሄ ነገር አሁንም እንደገና አለ አይደል? ሁለቱ ድንበር ላይ ወይም ጦርነቱ ባይኖርም ሀሳቡ አለ፣ የሀሳብ ጦርነቶቹ አለ እና መንግስትም ይፋ ባያደርግም የኤርትራ መንግስት ግን ብዙ ነገሮች እያደረገ እንደሆነ ይሰማል። እና ስለዚህ አሁን በጸሎት ማስቆም እንችላለን የሚል እምነት አለን። ከኤርትራ መምጣት ባይችሉም እዚህ ባሉ ኤርትራውያን ጋር ሆነን ይህንን የንስሐ ጊዜ እንዲሆን ነው። አንዱ 6ኛውን ቅዳሜ ቀን ብቻ ሳይሆን እስከ መጨረሻው የምንቀጥልበት የንስሐ አቅጣጫ አድርገን ያዝነው። ምናልባት እናንተ በላካችሁት ዶክሜንት ላይ ጋዜጣዊ መግለጫውም ላይ እንደዚሁ በሌሎችም ላይ ያለ ሀሳብ ላንሳ። ኤርትራ አስመልክቶ እርስዎ ስላነሱት ቅድም 5ቱን የንስሐ አቅጣጫዎችን ሲያስቀምጡልን በመግቢያ ላይ እርስዎም በእርግጥ ዳሰውታል። ምናልባት በንባብ ባረገው ተመልካቾች ይረዱት ከሆነ ብዬ ነው። የኢትዮጵያ ቤተክርስቲያን ጽድቅን በእጇ እንድታስገባና እንድትፈጽም ጌታ ይፈልጋል። ጽድቅን ከመፈጸም ወደ ኋላ ካለች ችግሩ ከቁጥጥር ውጪ ነው የሚሆነው። ስለዚህ ጽድቅ በራሱ ወደ መፈጸም ይመጣል። እሳቱ ቤተክርስቲያንን ያገኛታል። ከምስራቅና ከምዕራብ በኩል የሃይማኖት አክራሪ ወደ ኢትዮጵያ ይመጣል። ወደ ሀገር ገብቶም ለምድሪቱ አስቸጋሪ ይሆናል የሚል መልእክት ነውና ስለዚህ እግዚአብሔር ከቤተክርስቲያን የሚከተለውን ይፈልጋል ብለዋል። 5ቱ ቀን እንግዲህ አሁን የዘረዘሩልን ነገሮች የሚጸልዩት ከዛ አንጻር ነው። ኤርትራን አስመልክቶ ግን ከንስሐ ከመመለሱ ተያይዞ እግዚአብሔር ተናገረ ብለው መጋቢው የሚያቀርቡት እግዚአብሔር እንዲላል ተብሎ ቁጥር 3 ላይ የምድሪቱ አለቆች ለሰላም ምክር የሚፈለጉ ይሆናሉ። እንግዲህ መልካም ነገር ይመጣል። ድንበሯን ያስከብራሉ። ከኤርትራ ጋር ያለው ነገር አልተቋረጠም፣ በጨመረ መልኩ ይቀጥላል። በጥሩ ሁኔታ ሁለቱ ሀገራት ተጠቃሚ ይሆናሉ የሚል መልእክቱ ላይ አለና ይሄ ለእርሶ ምን ያሳዩታል ቄስ? የኢትዮጵያና የኤርትራ ጉዳይ አሁንም እንደው የማሰምርበት ነገር ቤተክርስቲያን ጋር የተያዘ ነው። ሁለቱ ቤተክርስቲያኖች ጋር የተያዘ ጉዳይ ነው። ሁለቱ ቤተክርስቲያኖች ጋር እውነተኛ ንስሐና እውነተኛ እርቅ
ከተደረገ እኔ የኢትዮጵያና የኤርትራ አብሮ የመልማት አብሮ የመሄድ ምናልባት ወደብንም በጋራ የመጠቀም ነገር ይመጣል ብዬ ነው የማስበው። የተሻለ አብረን የምናድግበት ነገር ይፈጠራል። ምናልባት በሩቅ ዘመን አይታወቅም፣ በቅርብም ዘመን ሊዋሃዱም ይችላሉ ብዬ አስባለሁ። ምክንያቱም ይሄንን የምልበት ምክንያት ፓስተር ግርማ ቦጋለ የሙሉ ወንጌል ቤተክርስቲያን አሁን በጌታ እቅፍ ያለው ይሄ መልእክቶች ነበሩት። ከዛም ከኋላም ነበረ። ግን ብዙ ጊዜ አንዳንድ ጊዜ የኢትዮጵያዊ ብሔራዊ ስሜቱ ከፍ ሲል ኤርትራን አስመልሳለሁ አይነት ስለሆነ የሚለው ፖለቲካ ፓርቲዎችም እንደው እሱ ይሆን ብለን እንላለን። ግን በብዙ አቅጣጫ ሁለቱ ሀገሮች ተመልሰው አብረው እንደሚሆኑ መልእክቶች አሉ። በገሃዱ ሁኔታ ብትሄድ እኔ 2 ጊዜ ኤርትራ ሄጃለሁ። በቅርቡ በር እንደተከፈተ ኤርትራ በጣም 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 ኋላ ቀር ሀገር ሆና ነው ያለችው በጣም እና ስለዚህ ኤርትራ ያለ ኢትዮጵያ ምንም አትሆንም። ሲንጋፖር ኤርትራን እናደርጋታለን ያሉ መሪዎቿ በ30 ዓመት ውስጥ ምንም አላደረጉላቸው። ስለዚህ ኤርትራ ከኢትዮጵያ ጋር አብራ መኖር አለባት ብዬ አስባለሁ። በተለይ ከኤርትራ ድረስ መሪዎች መጥተው ነበር የሚለውን ሀሳብ ካካፈሉኝ እናንተ ዶክሜንት መካከልም አይቻለሁ እና የእኛ መሪዎች ተቀባይነት አላገኘውም የሚል ነገር ያለበት ሀሳብ ይመስለኛል ያነሱልኝ። ጥያቄን እንደዚህ ላድርገው። ቅድም በመግቢያው ላይ እርሶ ሲያስቀምጡ ንስሐ ኑዛዜ አይደለም ተጨባጭ ድርጊት ይፈልጋል የሚል ነገር አንስተዋልና እንግዲያው የእናንተም እንቅስቃሴ ሀገራዊ ንስሐው ተቀባይነት ካለው መሪዎቹ አሁን ምን ያህል ዝግጁ ናቸው ለተግባራዊ ምላሽ የሚል ሀሳብ ላንሳ። እንግዲህ የንስሐ ፍሬ ካላመጣህ በመሪዎች ምክንያት ህዝቡ አይጠየቅም ብዬ አስባለሁ። አሁን ህዝቡን ጋር ማድረስ የነሱ ኃላፊነት ነው። ህዝቡ ንስሐ እየገባ ነው። ድሮም እኮ የስቴዲየም ውጣ ሲባል የሚወጣው ህዝቡ ነው። መሪዎች ጋር ነው ያለው አንዱ ችግር። መሪዎች ይህንን ባያደርጉት ወይም ደግሞ አሁን እንዳለው ቀዝቃዛ ምላሾቻቸው ቢሆኑ፣ ቅድም አንድ ሀሳብ አንስተሃል። ጽድቅ በራሱ ጊዜ ይፈጸማል። እግዚአብሔር ጻድቅ ነው፣ ይፈርዳል። ሲፈርድ ምናልባት ስለሌላው መናገር ባልችል በትክክለኛ መስመር ላይ ካልሆንኩ እኔ በዚህ አገልግሎት አልቀጥልም። እግዚአብሔር ዳናቸው እየተሰማ ያለ ለቤተ ክርስቲያን ያዘጋጃቸው ሰራዊቶች አሉት። ቤቱ የሱ ነው ይመስለናል። እኛ እያገለገልን እኛ ቤቱ ሊያቆምን እንጂ ቤቱ ባለቤቱ ነው። ስለዚህ እግዚአብሔር ወደ ፍርድ ይመጣል ብዬ አስባለሁ እና ያን ጊዜ ደግሞ ነገሮች ሊቀያየሩ ይችላሉ ብዬ አስባለሁ። በምዕራፍ 1 እንግዲህ እርሶም አስተውለናል። አሁን በዚህ ሳምንት ከዛሬ ጀምሮ እስከ ቅዳሜ ድረስ የኑዛዜ ጊዜ ይኖራል። በምዕራፍ 2 ግን ከሚያዝያ 19 እስከ ግንቦት 17 ድረስ ለ5 ሳምንት ያክል የንስሐ ፍሬ እንዲሆን ትምህርት የሚሰጥበት መርሃ ግብር አዘጋጅታችኋል እና ይሄ ቅድም ምናልባት እኔ የንስሐ መርሃ ግብር ብቻ ሆኗል ብዬ ሀሳብ ያነሳንበትን ጉዳይ ለመሻር ያለመ ነው። አዎ እሱን አንደኛ አዘጋጅተናል ትምህርቶች ብያለሁ እና በተለይ በሰው ይሄንን ትምህርት ወስደው በራሳቸው አውድ በየቤተ ክርስቲያኑ ያስተምሩታል ብለን እናስባለን። ንስሐ በገባንበት ጉዳይ ላይ እንመለስ፣ ይህንን ነገር አናደርግ፣ እግዚአብሔር ቃል የሚለው ይሄንን ነው የሚል በእያንዳንዱ ኮንግሪጌሽን በእያንዳንዱ አጥቢያ ቤተክርስቲያን ትምህርቱ ይሰጣል ብለን እናስባለን። ትምህርቱን አዘጋጅተን ኤዲት አድርገን ብዙዎች የተማመኑበትን ትምህርት ብሎ ማለት ባይቻልም፣ ምክንያቱም የተለያየ አስተምሮ ስላለን የንስሐ አቅጣጫ መጽሐፍ ቅዱሳዊ ትንታኔ ብለን ልንለው እንችላለን። እሱን እንትምልና ፍሬ እንድናፈራ ባለቀስንበት፣ በተናዘዝንበት እነዚህን ሕማማት ሳምንታት ጌታ ሆይ ይቅር በለን ባልንበት ወደፊት ላንኖርበት ትምህርት ለ5 ሳምንት ይሰጣል ብለን እናስባለን። ያ ትምህርት ለውጥ ያመጣልን ብለን እናስባለን። ምናልባት ደግሞ ዛሬ አሁን በሚዲያ ነው ብዙ ሰው የሚከታተለው፣ ቤተክርስቲያንም የማሄድ ሊኖር ይችላል እና በሚዲያ ላይ ደግሞ ይሄ ትምህርት ይቀጥላል እና የተመረጡ ሰዎች እንዲያስተምሩት በእኛ እግዚአብሔር ቢረዳን በአማርኛ በኦሮምኛና
በትግርኛ ትምህርቱን አዘጋጅተን ሚዲያ ላይ ልናስቀምጠው አሳባለን። በዛ 40% አካባቢ ሰው ሊያገኘው ይችላል። ሌላው ደግሞ 60% ደግሞ በመድረክ ላይ በሚያስተምሩ ሰዎች ሊያገኘው ይችላል። 100% ደርሳለሁ ማለት እንደው የማይደረስበት ነው። ግን 60-70%ን ግን ልንደርስ እንችላለን ብለን እናስባለን። ለምን መልእክቱን ስናደርስ እንደዛ ነው የደረስነው። በመላው ኢትዮጵያ ዞረን መሪዎች ጆሮ አደርሰናል። አሁን መሪዎች ጆሮ የደረሰ አሁን ባይፈጽሙ ተጠያቂዎች እነሱ ናቸው። ወደ ታች ባያወርዱ እንጂ አንተ ምንም አይደለም ታች ድረስ። አሁን ካውንስል ላይ ያለ ወይም ፓስተር ጻድቁ ህብረቱ ጋር ያለ በሚሊየን ለሚቆጠሩ ምዕመናን መድረስ አይችልም። መሪዎቹን ነው የሚደርሰው። ለመሪዎቹ ነው መልእክት የሚያስተላልፈው። እኛም ይሄን ያደረግነው እና ማናግዞን በራሳችን እዛ ድረስ መድረስ አንችልም። መሪዎች ግን ከኛ ጋር እኛንን ብለው መግለጫ ሰጥተዋል። ስለዚህ ባይፈጽሙ መሪዎች ተጠያቂ ይሆናሉ ብዬ አስባለሁ። ማጠቃለያ እናንተ በምዕራፍ 3 ያሰባችሁት ከግንቦት 19ና 20 ሁሉም በያለበት የመዝጊያ መርሃ ግብር አስባችኋል። ምንድን ነው የሚሆነው? ለምሳሌ ግንቦት 17 ያልቃል አምስቱ ሳምንት ካለቀ በኋላ ሁሉም በየከተማቸው 2፣ 3፣ 4 ቤተ እምነት ያለው ከተማ ላይ ነው። ገጠር ላይ ብዙ ቤተ እምነቶች የአንድ ቤተ እምነት እንትኖች ናቸው አጥቢያቸው የሚኖሩት። ስለዚህ እነሱ ተገናኝተው መዝጊያ ያደርጋሉ። ይሄንን የንስሐውን አገልጋዮቹ ደግሞ ንስሐ ይገባሉ። ሽማግሌዎች እንደ ቤተክርስቲያን አመራራቸው ፓስተሮች፣ አገልጋዮች ንስሐ ይገባሉ እና ንስሐ ከገቡ በኋላ ለአገር አቀፉ ደግሞ ሰዎችን ዴሊጌት ያደርጋሉ እና ዴሊጌት አድርገው እነሱን እጅ ጭነው ጸለየውላቸው ወጪያቸውን ሸፍነው ከ25 እስከ 27 አዲስ አበባ ለሚደረገው እነሱን ወክለው ይልካሉ። ከሁሉም ቦታ የሚመጡትን ይዘን አዲስ አበባ ያሉት የቤተ እምነት መሪዎችን ይዘን አዲስ አበባ ላይ ደግሞ የመጨረሻው መዝጊያ እናደርጋለን ብለን እናስባለን። ያ ብቻ ሳይሆን ምክር ሀሳብ ያቀረብነው አለ። ምናልባት እሱን ታነሳው ከሆነ አራተኛው እሱ ስለሆነ ማለት ነው። 3ቱ በዚህ አይነት ሁኔታ ይቀጥላል። ይሄ አሁን ህማማቱ ሳምንት አለ፣ የአምስቱ ሳምንት አለ፣ ያ መዝጊያ አለ። ከዛ እርግጥ ነው አራተኛው በጋራ መተን ንስሐ ከገባም በኋላ ወደፊት ምክር ሀሳብ ለቤተ ክርስቲያን መሪዎች ያቀረብነው በዓመት አንድ ጊዜ የዓመቱን ነገር የምናጸዳበት እንዲሆን ብለን 2 ምክር ሀሳብ አቅርበናል። አንዱ በየዓመቱ ህማማት ላይ ካውንስሉ ሊሆን ይችላል፣ የተቋቋመ የንስሐ አስተባባሪ እንትን ሊሆን ይችላል። በጽህፈት ቤት ደረጃ በዓመቱ ውስጥ የወደቅንበትን ነገር ንስሐ የምንገባበት ሳምንት እንዲሆን፣ ይበልጥ ግን ለእኛ ኮንቴክስት ጳጉሜን ኢትዮጵያ ለየት የሚያደርጋት ጳጉሜ የሚባል ወር አላት። በባህላችንም ልብስ ሳይቀር የሚታጠብበት መጋረጃ ወርዶ የሚታጠብበት ጊዜ ነው እና እንደ ቤተ ክርስቲያን ደግሞ ህይወታችንን የምናጥብበት ለሚቀጥለው ዓመት እንደምታውቀው መስከረም ትምህርት ይጀመራል። ክረምት ላይ የተዘራው እስከ ታህሳስ ባለው ጊዜ ውስጥ ይገባል። አዲስ ትልብ የሚተለመው መስከረም ላይ ነው በእኛ ካላንደር። ስለዚህ ሁሉም ነገር ምድሪቷ ላይ ከመሆኑ በፊት ጳጉሜ ላይ አዲሱን ዓመት በተመለከተ ጸድተን የምንገባበትና የሚቀጥለውን 12ቱን ወሮች ደግሞ ለእግዚአብሔር አሳልፈን የምንሰጥበት እንዲሆን ምክር ሀሳብ አዘጋጅተናል። እንግዲህ መሪዎች ከተቀበሉት ይህም እንግዲህ በየዓመቱ ወደፊት የሚተገበር ይሆናል ብለን እናስባለን። በውጭ ምክንያቱም አሁን እርሶም እየተናገሩ አገራዊ ነው ካልን አንድ ነገር በኢትዮጵያ አሁን ጂኦግራፊካሊ አሁን ባለንበት ብቻ ሳይሆን በተለያየ ዓለምም የተበተኑ የቤተክርስቲያን መሪዎች አሉና እነሱንስ አስመልክቶ የታሰበ ነገር አለ? እንደውም ከኢትዮጵያ ውስጥ ካሉ የቤተ ክርስቲያን መሪዎች ውጭ ያሉት በብዛት አብረውን እየሰሩ ነው ብል አላጋነንኩም። በዚህ በመግለጫው አይደለም እነሱ እየተካተቱ የነበረው። ለምሳሌ አሁን ሰሜን አሜሪካ የቤተ ክርስቲያናት ህብረት ዳይሬክተር ዶክተር ቤዛለም ፍስሐ ነው። አሁን በቅርብ ዶክተር ሰለሞን ወደ ጌታ የሄደው እሱን የተካው ዶክተር ቤዛለም ፍስሐ ነው። በስብሰባችን ውስጥ ሁሉ በዙም እየተገናኘን አብሮ መግለጫም ሰጥቷል። አሁን ዩቲዩብ ላይም ፌስቡክ ላይም ማየት ይቻላል አሉ። ካናዳ የካናዳ ቤተክርስቲያናት ፓስተር ዮሐንስ
ይሄ በተለይ በፓልቶክ የምናውቀው እሱ የካናዳ የአብያተ ክርስቲያናት እንትን ነው። እሱ ደግሞ አውጀዋል፣ ራሱ የንስሐውን አውጀው ለጥፈዋል። የአውስትራሊያ የአብያተ ክርስቲያን መሪዎች መግለጫ ሰጥተዋል። እዛ እንትን እያሉ ነው። ደቡብ አፍሪካ ላይ በጣም ትልቅ እንቅስቃሴ እያደረጉ ነው ያሉት። ቢሾፕ አዳነ የሚባሉ እያስተባበሩ ነው ያሉት። እዛ ትልቅ እንቅስቃሴ እየተደረገ ነው ያለው። የአውሮፓ አብያተ ክርስቲያናት ህብረት ሰብሳቢ ፓስተር አለማየሁ 12ቱን ከተማ ስንሄድ አንዱ አብረው ነው የዞሩት እሳቸው ናቸው። የፓስተር ዘካርያስን መልእክት ይዘን ስንዞር እና አውሮፓን አስተባብረዋል። አውሮፓ ውስጥ ይሄ ንስሐ ይደረጋል። አውሮፓ ውስጥ ሆኖ ደግሞ የአውሮፓ ባልሆነው ስካንዲኔቪያን ሀገሮች ይሄ ኖርዲክ የሚባሉት ፓስተር ንጉሱና ፓስተር ወሰን የሚባሉ ስዊድን ላይ ያሉ ሰዎች እያስተባበሩ፣ አገልጋዮች እያስተባበሩ በዚህ ንስሐ ውስጥ ተካተዋሉ። ለመምጣትም የመጨረሻው ጊዜ ላይ ዝግጅት እያደረጉ ያሉ አሉ። ስለዚህ በአፍሪካ፣ በአውስትራሊያ፣ በካናዳ፣ በሰሜን አሜሪካ፣ በአውሮፓ፣ በኖርዲክ ሀገሮች ጭምር በዚህ ንስሐ ውስጥ ተካተዋል እና ጥሩ ስራ ተሰርቷል ብዬ አስባለሁ። ከቅዱሳኑ ምን ይጠበቃል? አሁን ይህን ከሚመለከቱን ተመልካቾቻችን ሀገራዊ ንስሐ አስተባባሪ ኮሚቴው ምን ይጠብቃል? ከንስሐ መግባት ብቻ ነው የምንጠብቀው እና በዚህ ቀናቶች በየአጥቢያ ቤተክርስቲያናቸው እየሄዱ ወይም በየከተማው በተዘጋጁ ፕሮግራሞች ላይ እየሄዱ የኑዛዜውን ጊዜ ንስሐውን ጊዜ እንዲያደርጉ እንደገና ቤተክርስቲያን ለ5 ሳምንት በምትሰጠው የንስሐ ፍሬ ፕሮግራም ላይ እንዲካፈሉ ነው። ሌላው ከከተሞቻቸው የሚመጡትን አገልጋዮች ወጪ በመሸፈን በኩል ወደ እኛ አይደለም እነሱ እዛ ለምሳሌ ከባህር ዳር የሚመጡትን እዚህ ሲመጡ ቆይታ አለ 3 ቀን 5 ቀን ይቆያሉ። የእነሱን ትራንስፖርት በመሸፈን እነሱን ወክለው ስለሚመጡ ቀኝ እጃቸውን ለቤተክርስቲያን መሪዎች ቢሰጡ ምዕመናን ይሄም ደግሞ ይጠበቅባቸዋል። አንዱ የንስሐ ፍሬ ነው ብለን እናስባለን። ከዚህ በስተቀር ከምዕመናን ምንም የምንጠብቀው ነገር የለም። ምናልባት የመጨረሻ ጥያቄ ነው። እናንተ ዶኩሜንታችሁ ላይ ቅድም አንስቻለሁ እግዚአብሔር የተናገራቸውን ድምጾች። እዛ መካከል አንዱ ያነሳሁት የኤርትራ ነው፣ ግን የተወሰኑት አንዱ ሁለቱን ደግሞ ላንሳና ጥያቄን ወደ መደምደሚያ ላይ ላርግ። ጽድቅ፣ ሰላም ፈላጊ የሆነ በጎን የሚወድ ያለፈው የበቃው ከነገር የወጣ ትውልድ መንገድ ላይ ነው እየወጣ ነው የሚል ሀሳብ ከእግዚአብሔር ዘንድ ድምጽ እንደመጣ አለ። እዚህ ላይ ምድሪቱን በሰጠዋት መተዳደሪያ ሪሶርስ ባረካታለሁ፣ ሰላም ፈላጊዎችን በጎን ነገር ፈላጊዎች ከዚህ በኋላ ባረካለሁ የሚል መልእክት አለ። ከዚች ምድር ደግሞ ለብዙዎች የሚሆን እንጀራ ይወጣል፣ የልማቶችን ስራ ባረካለሁ፣ ብዙዎች እንጀራዋን ለመብላት ከዓለም ሁሉ ይመጣሉ። እኔም በምድሪቱ ባረካችኋለሁና ከእኔ ዘንድ የሆኑት ይመጣሉ፣ ተባርከው ለበረከት ይሆናሉ። በምድሪቱ ላይ ሰላምን እዘራለሁ። ምድሪቱን ያደከመውን ነገር እየደከመ ይመጣል። ከዚህ በኋላ የሚሰማውና የሚታየው ችግር በየትኛውም ሁኔታ የሚነፍሳ ነፋስ ብድራቱን ለመቀበል የሚሄድና የሚሮጥ ነፋስና ችግር ነው። ለማድከምና ለማጥፋት የሚመጣውን ችግር አስወግዳለሁ እያለ ይቀጥላል። ከእግዚአብሔር ዘንድ የመጣ ድምጽና ከነዚህ ንስሐ በኋላዎች እግዚአብሔር አድርገዋለሁ ብሎ የተናገራቸው መልእክቶች ናቸው። እኔ ከዚህ መርሃ ግብር በኋላ እርስዎ እንደ ሰብሳቢ ምን ይጠብቃሉ የሚለውን ለማየት ነው። እግዚአብሔር ሲናገር ለሚመለሱ ሰዎች እንደሚመለስ ቢያንስ ለ3 ቀን እንስሶችን ሳይቀር ዘግተው ንስሐ የገቡ የነነዌ ሰዎች ምስክሮቻችን ናቸው። ሌሎች ብዙ ቢኖርም እንደው አንዱን እንትን ለማለት የአስቴር 3 ቀን ጾም ጸሎት አድርጎ ጣልቃ መግባት ሞትን የከለከለ ነው። ስለዚህ ከዚህ በኋላ ምን ትጠብቃለህ? ቤተክርስቲያን በትክክል ይሄን ነገር ካደረገች አንደኛ ምድራችን ላይ ሰላም ይሆናል፣ በሁሉም አቅጣጫ ሰላም ይሆናል። ሁለተኛ እግዚአብሔር የምድሪቱን ሀብት ያበረክታል። ስደትና ስደተኝነት ይቀርና ለጉብኝት ተጓዦች እንሆናለን። የቄስ በሊና መልእክት ሲመጣ ለመቀበል በጣም አስቸጋሪ ነበር። እያየን ስንሄድ ነው ብዙውን መልእክቶች እንትን ያሉት እና ይሄም በምድራችን ላይ ይሆናል ብዬ አስባለሁ። ግን ከሁሉ አጽንኦት ልሰጥበት የምፈልገው እዛም አሁን ቅድም እንደጠቀስከው ዳናው እየተሰማ ያለ ትውልድ አለ። እግዚአብሔር ያዘጋጀው
እኔ ብቻ ቀረው ሲል ኤልያስ 7000 አሉ ለበዓል ያልሰገዱ አለ። እግዚአብሔር ያዘጋጃቸው ሰራዊቶች አሉ። እነሱ ይመጣሉ ለነሱም ለመቀበል። እኔ አንድ በአለፈው ዓመት ክረምት ውስጥ እዚህ ቡራዩ ላይ የወጣት ልቀት ማዕከል ተቋቁሟል። ምናልባት አይተኸው ይሆናልና ወጣቶችን አቅማቸውን ለማውጣት የተዘጋጀ እንትና አንድ 4 ሳምንት ምናምን ሄጄ ተከታተልኩ። ከዛ የወሰንኩት ውሳኔም ባይሆን እንትን ያልኩት እኔ አሁን መድረክ ላይ ያለሁት አሁን አገልግሎት ላይ ያለሁት በቃ ከጨረስኩ ጊዜ የለኝም ማለት ይቻላል። በጣም አይምሯቸው ክፍት የሆኑ ራዕይ ያላቸው ወጣቶች አሉ። ለካስ በእነዚህ መካከል ነው ቆሜ አፌን ከፍቼ የምናገረው። አፈርኩ። እኔ ድሉ አለኝ መድረክ ላይ የመውጣቱ። መድረክ ላይ ሊወጡ ያልቻሉ ግን እግዚአብሔር ያዘጋጃቸው ብዙ ወጣቶች እንዳሉ አየሁ እና አንድ ቦታም ላይ እንዲሁ ሚዲያም ኤልሻዳይ ቴሌቪዥን ላይ ተናግሬያለሁ። በእውነት አይምሯቸው ክፍት የሆነ ራዕይ ያላቸው ለትውልድ የሚሆኑ ወጣቶች አሉ። አላየናቸው፣ ቤተክርስቲያን አላየቻቸውም። እና እኔ አሁን ኮች ማድረግና መምከር ሲገባኝ ነው አሁን መድረክ ላይ ለማስተማር ለመስበክ የምወጣው ብዬ አስባለሁ። እና አሁን ከዛ በኋላ መድረኮች ሲኖሩኝ በጣም እፈራለሁ፣ እጠነቀቃለሁ። ለምን የሚሰማኝ ለካስ በጣም ትልቅ አቅም ያለው ጉባኤ ነው ውስጥ ነው የምናገረው። ለምን ሰዎች ካላየሃቸው እንደ ልጅ ልትቆጥራቸው ትችላለህ፣ ግን ውስጣቸው ትልቅ ነገር ያላቸው ወጣቶች አሉና ትውልድ እየመጣ ነው እና አንድ ሪቫይቫል እየመጣ ነው። ያ ነገር የምድሪቷን አቅጣጫ የምድሪቷንም አመራር ጭምር ስለ ያው የቤተ ክርስቲያንን አመራር ጭምር ይቀይረዋል ብዬ አስባለሁ። ቄስ እጅግ አድርጌ አመሰግናለሁ። ከውድ ጊዜዎት ላይ ነው ከጸሎቱ መካከል ነው ዛሬ ተገናኝተን እነዚህን ሀሳቦች ለእኛ ተመልካቾች ለማድረስ እድሉን ስለሰጡን አመሰግናለሁ። ቀረ የሚሉት ሀሳብ ይደረስ የሚሉት ካለ እድሉን ለርሶ። እኔ የቀረ አይመስለኝም። እናንተን ማመስገን እፈልጋለሁ። ምክንያቱም ሚዲያ ከተጠቀምንበት ትልቅ ቱልስ ነው እና በእውነት ረጅም ጊዜ ይህንን ሚዲያ በፓሽን ይዛችሁ ስለሄዳችሁ በብዙ በኪያ ሾውም አሁንም ባሉ ሾዎች እንደውም አሁን ሚዲያዎችን እንደውም አስተባብረህ በመምራትም እንዳለህ ስለማቅ በእውነት ሚዲያዎችን በርቱ፣ አንተንም በርታ ማለት እፈልጋለሁ። እየተከታተላችሁ የቆያችሁት እይታ የተሰኘውን መርሃ ግብራችን ነው። እይታ በመግቢያ ላይ እንደነገርኳችሁ በአገር አቀፍ በተለያዩ ማህበራዊ ጉዳዮች፣ ሃይማኖታዊ ጉዳዮችን በወንጌላውያን ማዕቀፍ ውስጥ እያነሳን የእንግዶቻችንን እይታ የምንዳስስበት መርሃ ግብር ነው። ለዛሬ በአገር አቀፍ ንስሐ ዙሪያ ላይ እይታቸውን እንዲያጋሩን ሀሳባቸውን እንዲያካፍሉን ቄስ ሳሙኤል ኃይሉን ጋብዘንላችኋል። የኒው ሚሊኒየም ፕሬየር ቼን አስተባባሪ ናቸው። በዚህ በአገር አቀፍ ንስሐ አስተባባሪ ኮሚቴ ላይ ደግሞ ሰብሳቢ በመሆን እያገለገሉ ናቸው። ሀሳባቸውን እንደተረዳችሁ መልእክቶች እንደደረሷችሁ ተስፋ አድርጋለሁ። ሀሳብ ካላችሁ፣ ምክር ካላችሁ፣ ኮሜንት ካላችሁ ስክሪኑ ላይ ባለው አድራሻ ወይም በኮሜንት መስጫው ላይ ልታደርሱ ትችላላችሁ። የአገር አቀፍ ንስሐ አስተባባሪ ኮሚቴው የሚያወጣቸው የተለያዩ ሚዲያ ሀሳቦች እንዲደርሷችሁ በኮሜንት መስጫው ላይ ከላይ ፒን ያደረግንላችሁ ሊንክ በመጠቀም የተለያዩ ሀሳቦችን ልታገኙ ትችላላችሁ። ቀጣይ ከሌላ እንግዳ ጋር በሌላ ጌታ አብረናችሁ እንሆናለን። የዚህን ክፍለ ጊዜ አዘጋጅ ያቀርብላችሁ አቤት አደለ ኪያ ነኝ። መልካም ጊዜ